መልካም ሰሞኑን ሰፋፊ ውይይቶች ያደረግን እንደከረምን እናንተም ታስተውላላችሁ። ዛሬ ከእናንተ ጋር የምናደርገው ውይይት እስካሁን ካደረግነው በይዘትና በቅርጽ የተወሰነ መለየት አለበት። ከህዝብ ጋር ባደረግነው ውይይት ኢምፕሎይመንት ኢሹ ነው። ኢንፍሌሽን በጣም ትልቅ ኢሹ ነው። የልማት ጥያቄ ኢሹ ነው። መንገድ፣ ትምህርት ቤት፣ ጤና ኦፍ ኮርስ የሰርቪስ ጉዳይ ይነሳል። ሰርቪስ በአብዛኛው እኛን ይመለከታል። ቀጥሎ ደግሞ ኮራፕሽን፣ መንግስት ኃላፊዎች ኮራፕት ናቸው የሚል ይነሳል። እነዚህ ሁሉ ጉዳዮች ከእናንተ ጋር ካልተወያየን በስተቀር መፍትሄ አያገኙም። የእናንተ ዝግጅት ዶላር አነሰ ግብር በዛ ሊሆን ይችላል። የኔ ፍላጎት ግን እንዴት አድርገን የኢትዮጵያን ቢዝነስ ኢንቫይሮንመንት እንቀይር። ሁሉን ነጋዴ እንዳንጠራ በግብር መክፈል በንጽጽር የተሻለ ታማኝ ስለሆናችሁ በንጽጽር ነው ያልኩት። የተሻለ ታማኝ ስለሆናችሁ ከእናንተ ጋር ብንወያይ ምናልባት ህዝቡ የሚያነሳውን ችግር ለመፍታት የፖሊሲ ሀሳብ ልታመነጩ ትችላላችሁ በሚል መንገድ በደንብ መገንባት ከፈለጋችሁ እንደዚህ እናድርግ፣ ኢንፍሌሽን መቀነስ ከፈለጋችሁ እንደዚህ እናድርግ፣ ኢምፕሎይመንት ችግር ስላለ ያን መቅረፍ ካሰባችሁ እንደዚህ እናድርግ ብለን አዘ ፓርትነር እንድናወራ ከዛ እዚህ የምናወራቸውን ሀሳቦች ወስደን በህግ በፖሊሲ አድርገን በሚቀጥሉት ዓመታት ደግሞ እንሞክራለን ማለት ነው። በዛሬ ውይይት እንደ ሀገር እንደ ማህበረሰብ የሚነሱ ቻሌንጆች እናንተ ጋር ተወያይተን ምናልባት በዛሬ ውይይታችን የተሻለ ሀሳብ ከተገኘ ዛሬ ካልተገኘም እንደ አሳይመንት ወስዳችሁ አስባችሁበት አንዳንድ ፖሊሲዎች፣ ህጎች ማሻሻል ካለብን ለማየት እንድንችል ነው። እግረ መንገድ ግን የቸገራችሁ ነገር ማንሳት ትችላላችሁ። ክቡር ጠቅላይ ሚኒስትር አመሰግናለሁ። ይሄን ዕድል ማግኘታችን እዚህም እንደዚህ አይነት እድሎች አግኝተን ተሸላሚ ታክስ ከፋዮችን እዚህ መንገዳችን ራሱ ይሄንን ሞዴልም ትልቅ ሞዴልና ለቀጣይ ስራዎቻችን ጉልበትና አቅም ስለሚሰጥ ይሄ በቀጣይ መቀጠል ያለበት ነው ብዬ አስባለሁ። በተለይም ትላንት ያደረግነው ጉብኝት በተመለከተ እንደ አንድ ኢትዮጵያዊ ስራ ፈጣሪ ብዙ የተማርኩበት ብዙ ያየሁበት፣ በተለይም ስለ አድዋ ሙዚየም ያየሁት ነገር የነበረኝን ክፍተት ወይንም ውስን አመለካከት ብዙ ያየሁ የተማርኩበት ነው። እሱም ካየሁ በኋላ አንድ ኢትዮጵያዊ ኢንቨስተር ወይም ስራ ፈጣሪ ምን ማድረግ አለብን የሚለውንም ላይ የቻልኩበት መንገድ ነው። እንደ አንድ ባለሀብት ወይም እንደ አንድ ስራ ፈጣሪ ትልቁ ነገር ኢንቨስትመንት ብዬ አስባለሁ። በኢንቨስትመንት ያለ አመለካከታችንና የአቅጣጫችን ማስተካከልና ማየት አለብን ነው። ይህን ካልኩ ዘንዳ ምናልባት እኔ እንደ ሞዴል ጠቅማ ብዬ የማስበው ለሚን ኢንዱስትሪ ፓርክ በመገንባት ላይ ነው የምንገኘው። ያ ጥሩ ሞዴል ይሆናል ብዬ አስባለሁ። እንደ ሞዴል ብናቀርበውና የዛን ስኬት ብናያና ለሌሎችም ለፖሊሲ አውጪዎችም ትልቅ ግብዓት ነው ብዬ አስባለሁ። እኛ ባለፈው 30-40 ዓመት በማንፋክቸር ሰርተናል፣ ብዙ ፕሮጀክት ሰርተናል። ግን እንደ ለሚያን ፕሮጀክት እንደ ተፈጻጸም ስኬት አላየንም። ግን ስራውን ከጀመን ከዲሰምበር 2023 በ15 ወራት የሰራነው ስራ በጣም የሚገርምና በጣም ድንቅ ነው። በጣም በሚገርም ሁኔታ ፓርትነሮቻችን ይህን ፕሮጀክት ከገመገሙ በኋላ በቀጣይም በዚህ ሀገር ላይ የተለያየ ኢንቨስትመንት ማድረግ ነው የወሰኑት። ለዚህ ሁሉ አሜን ትልቁ ግብዓት ብለን የምናስበው በመጀመሪያ በአንደኛ ደረጃ ከመንግስት ያገኘነው ሰፖርት ነው። ከመንግስት በተገኘው ድጋፍና በተለይ ከጠቅላይ ሚኒስትር በተገኘውና ከዛም በመቀጠል የሚኒስትሮችን ኮሚቴ በማቋቋምና እግር በእግር በመከታተል ወደ ሳይትን በመምጣት ቪዝ በማድረግ ትልቅ አቅምና ጉልበት ስለሰጡን በህብረተሰቡም በአካባቢውም ተቀባይ ማግኘታችን ፕሮጀክቱን ለማስፈጸም ችለናል። ትልቁ ነገር ከዚህ ከመንግስት ማለት ነው የመንግስት ድጋፍ በማግኘታችን ነው። ካለዛ ልንሰራ አንችልም ነበር። ከዚህ በፊት ላለፈው 30-40 ዓመት ሰርተናል። እንደዛ ውጤት አላመጣንም። የእኛን ሞዴል መንግስት እንደግባ ቢወስደው ይጠቅማል ብዬ አስባለሁ። አመሰግናለሁ። እንደ አንድ ነጋዴ ከመንግስት
አካላት ጋር ቁጭ ብለን እንድንወያይ ፖሊሲ ከማውጣቶቹ በፊት እስቲ እንወያይ ሀገራችን እንዴት ነው የምንለውጠው ብለው ነጋዴዎችን ሰብስበው ውይይት መድረክ ስለከፈቱልን እድሜ ጤና ይስጥልን አመሰግናለሁ ለማለት ፈልጋለሁ። ይሄን ካልኩ ወዲህ የኢትዮጵያ ነጋዴ እኛ ነጋዴዎች በፖሊሲ ነው ሳፖርት የምንደረገው። መንግስት ፖሊሲ ቀርጾ የተወሰኑ መድረኮች ዜጎች እስኪጠናከሩ በተለይ ኤክስፖርት ንግድ የትም ዓለም ላይ ለማንም ዜጎች ተከፍቶ ነው ያለው። ይህ የሚደረገው ዜጎችን እንድናግዝ እኛም ተጠቅመን ቅድም የሚያነሱት ኑሮ ውድነቱን ለማስተካከል ዜጋ ሲኮን ዜጋ ላይ እንጀቱ አይጨክንም ከመላንግል ነው መንግስት በፖሊሲ ሳፖርት አድርጎ ነው የምንነግደው። ይሄን ሁላችን ነጋዴ እናውቃለን ወይ? ማወቅ መቻል አለብን። ይሄን ካልኩ ወዲያ መንግስት በተለይ ቡና አካባቢ ላይ ፔፐር ፈርመን 90% ፋይናንስ እናገኛለን። መንግስት ኃላፊነት ወስዶ ስንቶቻችንን እዛ አካባቢ ላይ መንግስት የሰጠን ሪስፖንሲቢሊቲ ወስደን እንዳንድ ሀገር ነጋዴ ያንን ግዳጅ እየተወጣን ያለ ነው። ያን ዞር ብዬ ሳይ መንግስት ሁሉ ነገር ካመቻቸ ሜዳው ላይ መዋኘት ያለብን እኛንን መሆን ያለብን ግን ሪቨርስ ነው የሚሰራው። አገር ወዳድ ባለሀብት መሆን መቻል አለብን። በፖሊሲ እንደምንደገፍ ማመን መቻል አለብን። ይሄን ካደረግን ኦቨርናይት ሌሊትም ቀንም እየሰሩ አገሮትን ለመቀየር እንደምጥሩት እኛም ከርሶ ጎን ቆመን ምንጥር ከሆነ አገር መቀየር እንችላለን ለማለት ፈልጌ ነው። ፎሬን ከረንሲውን በአግባቡ የምንጠቀም ከሆነ ችግር የለም። በቂ ፎሬን ከረንሲ አለ። በአግባቡ ነው የምንጠቀመው አይደለም። እሱ ላይም ጥንቃቄ ወስደን አገራችንን መቀየር እንችላለን ለማለት ፈልጌ ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከዚህ መካከል እንደው እድል ማገኛል መሰለኝ ነበር። እኔ ያለኝ ሀሳብ በሰላም ዙሪያ ነው። ሰላም ለንግድ፣ ሰላም ለሁሉም ነገር አስፈላጊ ስለሆነ እኛ አሁን 60ዎች ውስጥ 65 66 67 ውስጥ ነው ያለነው። አባቶቻችን ከጉድጓድ ውስጥ ተቆፍሮ አይመጡም። እኛ ነን የሀገር ሽማግሌ። ስለዚህ ይሄ ነገር ተሞክሯል። ሽማግሌ ጠፍቷል። ዛሬ እርስ በርሳችን ተጣልተን የሚያስታርቅ ሰው የለም። ሐሜት፣ ወሬት፣ ፍርሃት። ስለዚህ ይሄ ነገር ተሞክሯል ወይ? ስለዚህ እችን ለማወቅ ፈልጌ ነው። አመሰግናለሁ። አላህ እድሜና ጤና ይስጦት። በጣም አርጌ አመሰግናለሁ ክቡር ጠቅላይ ሚኒስትር ስለተሰጠኝ እድል። ትላንትና ስላየነው ነገር ደግሞ ዝም ብዬ ማለፍ አልፈልግም። መቼም አይን ይመርቅ ልብ ይመርቅ ዘመንና ትውልድ ይመርቀው ትላለሁ። ቢኮዝ ቃላት ሰነፍ ስለሆነ ሁሉም ማውራት ስለማይችል ሌላው እኛ ተሰማርተን ያለነው ማኒፋክቸሪንግ ላይ ነው። ማኒፋክቸሪንግ ደግሞ ሆኖ ግብአቶችን ለኢንዱስትሪ ነው የምናቀርበው። ኢንዱስትሪዎቹ በከፍተኛ ፎሬን ከረንሲ ወጪ የሚያመጡትን ግብአት እዚህ ሀገር ውስጥ እያመረትን እያቀረብን ያለን ነው። የዶላር ችግር ላነሳ አይደለም፣ እንዳላነሳም ደግሞ ትናንትና አፌን እንድዘጋ አድርጎኛል። ምክንያቱም በዛ ሁሉ ችግርና በዚህ ሁሉ የሀገሪቷ ነገር ውስጥ ይሄ ስራ እየተሰራ እያየን እኛ ዛሬም ስለ ዶላር ችግር ማውራት አንችልም። ሆኖም እንደ ዜጋም እኔ እንደ ዜጋም ኃላፊነት እንዳለበትም አንዳንድ ችግሮችን ስንፈታ አሁን ቀድመው እንደተናገሩት ባንድም በሌላም ይጠቅማል ብዬ አስባለሁኝ። ቢኮዝ መሬት ላይ ያለነውና ስራውን እየሰራን ያለነው እኛ ስለሆነ የፎሬን ከረንሲውን ችግር በተለያየ መንገድ ችግር ሆኖ ስላለና የኛ ደግሞ ብዙ ግብአት ስለሚያስፈልገን ሶሉሽን በመፈለግ 7 እና 8 ሰዓት ፍላይት ርቀት ላይ ያሉ አፍሪካ ሀገሮችና የዚህ ችግር የሌለባቸው ላይ ካምፓኒዎችን በማቋቋም ሞቢላይዝ እያደረግን እየሰራን እግዚአብሔር ይመስገን ለዚህ ደርሰናል። ሆኖም ለኛውን ትልቅ ቻሌንጅ የሆነው የመንግስት መመሪያና ፖሊሲ በየጊዜው መለዋወጥ ነው።
እንደ አንድ ድርጅት እንደሚያንቀሳቅስ ሰው ፕላን እናረጋለን። ቢኮዝ የኛ የሀገራችን ችግር ያለ ፕላን እንኳን ሊያሰራ አይችልም። የ3 ወር ፕላን፣ የ6 ወር ፕላን፣ የአመት ፕላን እናረጋለን። ያንን ፕላን የምናረገው በተሰጠን የመንግስት መመሪያና ፖሊሲ መሰረት ነው። ያንን ሰርተን በምንሄድበት ጊዜ ድንገት የመመሪያ ለውጥ ይደረጋል። ያኔ ቶታሊ አፌክት ያደርገናል። ስለዚህ እንደዚህ አይነት ለውጦች ሲደረጉ ወይ ቅድሚያ እውቅና ቢሰጠው ብናቃቸው እኛም ፕላን እንድናደርግ። ሁለተኛ ነገር መንግስት ማኒፋክቸሪንግ ዘርፉ ላይ በተለየ መልኩ ሰፖርት እያደረገ ነው ያለው እናቃለን። ግን እኔ የማስበው አትሊስት ፎሬን ከረንሲ ማግኘት ባይቻል መንግስት በእጁ ባለው ፖሊሲ ከዚህ በተሻለ መንገድ ሊያግዝ ይገባል ብዬ አምናለሁ። ከዚህ በተሻለ መንገድ ሊያግዘን ይገባል፣ ሊረዳን ይገባል። በአንድም በሌላም ብዙ የሰው ኃይል የሚይዘው ማኒፋክቸሪንጉ ስለሆነ ማለት ነው። እንዲሁም ደግሞ የመጣውን ፎሬን ከረንሲ እንደገና እንዳይወጣ ስለሚሰራ ይህንን ቢያደርግልን ጥሩ ነው ብዬ አምናለሁ። ሌላው እኛ የገጠመን ችግር የማምረቻ ስፍራ ቦታ ነው። እስካሁን 13 እና 14 ዓመት በላይ ሆኖናል። በክራይ ነው የምንሰራው። እግዚአብሔር ይመስገን በቅርብ ቦሌ ለሚ ላይ በተሰጠው ለሎካሎች የተሰጠው እድል ተጠቃሚዎች ሆነናል። እዛም ያለውን ቲም በዚህ አጋጣሚ ሳላመሰግን አላልፍም። እውነት ተስፋ የሚሰጥ ቲም ነው ያለው። ሆኖም ግን እድሉ ሲሰጥ የተሰጠው ለኛ የተሰጠን ያው መሬት ነው፣ ሼድ ሰርተን የምንገባው። የሊዝ ፕራይሱና የአከፋፈሉ ሁኔታ ግን ልክ እንደ ውጭ ባለ ሀብት ነው የሆነው። ያከፋፈሉ ሁኔታ በዶላር ነው። እኛ ሀገር ውስጥ የምንሰራው በብር ነው። እንድንከፍል ኮንትራት የገባ ነው ግን በዶላር ነው። አይ ኖ በባንክ ሬት እንከፍላለን፣ ግን ሁል ጊዜ ፈርተን ያለ ነው። ኢፍ ኤኒቲንግ ሀፕን ቢያደርግ ዋጋው ስለሚጨምርብና ስቴብል አድርገን ጥሩ ነገር እንድንሰራ ጥሩ ሼድ ሰርተን ስታንዳርዱን ጠብቀን እንድናደርግ የማረፍ ነገር የለውምና ፕራይሱም ቢሆን በጣም ለኛ የተጋነነ ፕራይስ ነው። መንግስት ካገዘን፣ ከረዳን፣ ከገባን፣ ከሰራን አትሊስት በእጁ ባለው ነገር ሊያግዘን ይገባል ብዬ አምናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ትናንት በጣም ልዩ ቀን ነበር። በታማኝ ግብር ከፋይነት ተከብረን ከፍ ባለ ዝግጅትና መስተንግዶ መንግስታችን እየሰራ ካለው ስራዎች እጅግ በጣም ጥቂቶቹን እንድንጎበኝና ዛሬም ደግሞ እርስዎ እጅግ በጣም ከተጣበበ ጊዜ ሰጥተው ሊያወያዩን ስለጋበዙን ከፍ ያለ ምስጋናዬን አቀርባለሁ። እኔ በትናንቱ ሁለት ነገር ተምሬያለሁ። የመጀመሪያው አዲስ ያልነበረ ታስቦም የማያውቅ ነገር ግን ትልቅ ፋይዳ ያለውን ነገር ሀሳብ አመንጭቶ በአጭር ጊዜና በጥራት የመስራትን አቅም፣ ሁለተኛ ደግሞ የነበረንን ግን የተዳፈነን እንዲሁም ትልቅ ፋይዳ ያለውን ከተዳፈነበት የማውጣትና ለህዝብ ለሀገር ጥቅም የማዋል ብቃት አይቻለሁ። ሌላው ትናንት የነበረው ጉብኝት ትልቅ መነቃቃት ፈጥሮልናል። እንደ ቢዝነስ ኮሚኒቲ አቀራርቦናል። እንደ ቢዝነስ ኔትወርክም ተጠቅመንበታል። የመኖሪያ ቤት ችግር ከተፈታ በእኔ ግምት በተወሰነ መልኩ ኮራፕሽንንም ይዋጋል። ምክንያቱም ሰፊ የመኖሪያ ቤት ልማት ሰፊ የስራ እድል ይፈጥራል። ኮንስትራክሽን ከግብርና ቀጥሎ እጅግ ብዙ ሰው የስራ እድል ሊፈጥር የሚችል ሴክተር ነው። ከውጭ ምንዛሪ አንጻር አንድ ጥናት አጥንተን ነበር። በዓለም ዙሪያ የተበተኑ ወደ 4 ሚሊዮን የሚሆኑ ኢትዮጵያውያኖች አሉ በህጋዊ መንገድ ከሀገራቸው የወጡ። እነዚህ ውስጥ 10% ብቻ እዚህ ሀገራቸው መኖሪያ ቤት የመግዛት ፍላጎትና አቅም ቢኖራቸው 400 ሺህ ቤት ማለት ነው። 400 ሺህ ቤት በ100 ካሬ ሜትር በአማካይ ብናስበው ወደ 40 ሚሊዮን ካሬ ሜትር ማለት ነው። ይህንን $1000 እንኳን በካሬ ሜትር ብናስበው 40 ቢሊዮን ዶላር ነው። ይሄ የሀገራችንን የውጭ ምንዛሪ ፍላጎት በከፍተኛ ሁኔታ ያግዛል፣ ይፈታል ብዬ አስባለሁ። ተግባራዊ እንዲሆን ግን ከፍተኛ የሆነ የፖሊሲ ድጋፍ ይፈልጋል፣ የፖሊሲ አቅጣጫ ይፈልጋል፣ ማበረታቻዎች ይፈልጋል። ሌላው የመንግስት ሰራተኞችን የመኖሪያ ቤት ለመፍታት መንግስትና የግል አሁን እኛም የጀመርነው አለ በ70/30 ሞዴል። ነገር ግን የ70/30 ሞዴል ለመካከለኛና ከፍ ላለ ገቢ ላላቸው ህብረተሰብ ነው እንጂ የ30% መዋጮ
እኛም ደግሞ የምንሸጥበትን የመሸጫ ዋጋ ብንቀንስ መንግስት መሬቱን ከ30% ኮንትሪቢዩሽን ውጭ ቢያቀርብ የተለያዩ የቀረጥ ነጻ ዕድሎች ቢሰጡ እኛም ዋጋው ላይ በቴክኖሎጂ በመታገዝ ብንቀንስ እና አንድ መኖሪያ ቤትን በ800 ሺህ በ1 ሚሊዮን ብር ማቅረብ ቢችል እሱ ደግሞ በሞርጌጅ ፋይናንስ ቢደገፍ አንድ የመንግስት ሰራተኛ በ200 ሺህ በ300 ሺህ በመዋጮ የመኖሪያ ቤት ያገኛል ማለት ነው። ይሄም የተረጋጋ ስራ እንዲሰራና ለሀገሩ ማምራች እንዲሆን ያግዘዋል። እንግዲህ እንደ ሀገር ለሀገራችን እድገት ያለንን ሶሊዳሪቲ ታማኝ ግብር ከፋይ በመሆን በመቀጠል ኃላፊነታችንን እንወጣለን ማለት ነው። አመሰግናለሁ። Good morning, Dr. Abiy. Since we provide our product basically to Ethiopian Electric Utility, the project sectors and the retail market sector. ሰላም ዶክተር አብይ ምርቶቻችንን በዋናነት ለኢትዮጵያ ኤሌክትሪክ ኃይል አገልግሎት እንደማቅረባችን እየገጠመን ያለው ፈተና ከደረጃ በታች ተመሳሳይ ምርት ገበያ ላይ መኖሩ ነው። የእኛ ተቋም የኤሌክትሪክ ግብአት አምራቾች ማህበር አባል ሲሆን ዓለም አቀፉ ገበያና የኢትዮጵያ ገበያ የሚፈልገውን ደረጃ የሚያሟላ ምርት ነው የምናመርተው። ነገር ግን አሁን ገበያ ላይ እየተመለከትን ያለነው በርካታ የማህበሩ አባል ያልሆኑ ኩባንያዎች ከደረጃ በታች የሆኑ ምርቶችን ለገበያ እያቀረቡ መሆኑን ነው። ይህን በተመለከተ የሚመለከታቸው ተቆጣጣሪ አካላት እርምጃ እንዲወስዱ ብንጠይቅም ምላሽ ሳይሰጠን ዘግይተናል። ይህ ችግር እንዲፈታልን እየጠየቅን እዚህ በመስራታችን ግን ደስተኞች መሆናችንን ለመግለጽ እንወዳለን። ባለፈው ዓመትም ከኢትዮጵያ ዩኒቨርሲቲዎች ጋር በመነጋገር አዳዲስ ተመራቂ ተማሪዎችን ቀጥረናል። በዚህ ዓመትም ከቴክኒክና ሙያ ተቋማት የተውጣጡ ተመራቂዎችን ለማሰማራት እየሰራን ነው። በእርግጠኝነት በዘርፉ የሚስተዋሉ ችግሮች ከተፈቱ ዘርፉ ለማደግ እድል ያለው ነው። በድጋሚ አመሰግናለሁ። Problems, I am sure the sector, not only our company but the whole sector will have much big area to grow. And thank you again. ክቡር ጠቅላይ ሚኒስትር፣ እኔ ዶክተር ፋሲል ተፈራ እባላለሁ። ትናንትና በተሰጠን እድል በደረግነው ጉብኝት በጣም ኢምፕሬስድ ነን። በጣም ኮርተን የዋል ነው። እኛም በጤናው በኩል እንደዛ ብናደርግ በጣም የሚገባን ነገር ነው። በእኛ በኩል በጤና በኩል ያለው ትልቁ ችግር ወደ ብዙ በሽተኞች እኛ ሀገር በማይሰጡ ሕክምና ለማግኘት ወደ ውጭ ይሄዳሉ። እስከ 700 ሚሊዮን ዩኤስ ዶላርስ ይወጣል በየአመቱና የሚገባንን እርዳታ ካገኘን ከባንክ ብድሩን ካገኘን ነው እነኛን ሆስፒታሎች እዚህ ዱፕሊኬት ማድረግ ይቻላል። ጀምረናል፣ ስራ ላይ ነን። ካንሰር ሴንተሩን ቢሆን ጀምረናል። የተማሩትም ሰዎች ኤክስፐርቶቹን ለማምጣት እየታገልን ነው። ከሌሎችም ኢንተርናሽናል ሆስፒታል ሲስተምስ እንደ አፖሎ ካሉት ጋራ በተባባሪነት ለመስራት ትግል እያደረግን ነው። ዞሮ ሁሉም ፋይናንስ ያስፈልጋልና ባንኮች ቢተባበሩን ከተማው ደግሞ ሌላ ቦታ ቢሰጠንና ሰፋ ያለ አቋሙን ሰፋ አድርገን ለመገንባት እንችላለን። ብዙ የተማሩ ሰዎች አትራክት እናደርጋለን ብለን እናስባለን። ብዙ የሚጠይቁን አሉ። የኢትዮጵያም ልጆች ሊመጡ ይችላሉ። ኢትዮጵያውያንም ወደፊት ውጪ ሄደው መታከም አይኖርባቸው በሀገራቸው ልጆች በሀገራቸው ቋንቋ እዚሁ ወጪው ሪዝነብል በሆነ በብር ከፍለው ከብላክ ማርኬት ዶላሩ ሳይገዛ መታከም የሚችልበት መንገድ ስለሆነ በዚህ እንዲተባበሩን እንጠይቃለን። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም እንደ ጓደኞቼ ትናንትና ባየነው ነገር በእውነት በአጭር ጊዜ ውስጥ ከተሰራ አገር መለወጥ እንደሚችል አይቻለሁ። እጅግ አመሰግናለሁ። ያው እንግዲህ በስራው ውስጥ ስላለነ ስለ ፖሊሲ ሀሳብ ኢንፍሌሽን እና የስራ እድል ትንሽ አስተያየት መስጠት ፈልጋለሁ። አንድ ሀገር አደገ የሚባለው ገቢና ወጪው ሲጣጣም፣ የኛ አገር ድህነቱ መሰረታዊ ነገር ከዚህ ጋር የተያያዘ ነው። ይሄንን እንዴት ፈተን ወጪና ገቢያችን ባላንስ የሆነ እናምጣ በሚለው ፖሊሲ ሀሳብ ላይ ገቢ እቃን በአገር ውስጥ የመተካት ወጪ ምርትን ደግሞ የማሳደግ ስራ ብንሰራ የሚል ሀሳብ አለኝ። ገቢ እንዴት እንተካ ስንል ደግሞ የትኛው ፕሮዳክት ነው ከፍተኛ ወጪ እያስወጣን ያለ የሚል
ቅደም ተከተል መስጠት አለብን ብዬ አምናለሁ። ነዳጅ፣ ማዳበሪያ እና ሌሎች ሸቀጦች በቅደም ተከተል ማስቀደም አለብን። ገቢ መጨመርን በተመለከተ ምርታማነትን መጨመር ነው። እንግዲህ በአንዳንድ ምርቶች እንደ ስንዴ ባሉ ግብርና ላይ ለውጥ መጥቷል። ይሄንን ለውጥ በሌሎችም የኤክስፖርት ምርቶች መጨመር ነው። ይሄንን ለመጨመር ደግሞ ምን ብናደርግ ጥሩ ነው የሚል ሐሳብ አለኝ። ሁላችንም ለማምረት ብንዘጋጅ፣ በተለይ አቅም ያለን ባለሀብቶች ወደ እርሻው ገብተን ብናለማ። ችግር አለ፣ ግን ያን አገራችን ስለሆነ ችግሩን ተቋቁመን ወደ መሬት ወርደን ካልሰራነ ማን ሰርቶ አገሩን ሊለውጥ ነው? እድል ያለው እዚህ ቤት ያለው ሰው ነው። ለፕራዮሪቲ ሴክተሮች ብሎ ያስቀምጣቸዋሉ። በነዛ ውስጥ ተሰልፈን ሰርተን ምርት ጨምረን ኤክስፖርት የሚያድግበትን መንገድ ብናደርግ ጥሩ ነው። ሌላው ጉልበትና መሬትን ማገናኘት። አሁን እርሻዎች እየተፈተኑ ያሉት የስራ እድል የለም ይባላል፣ ሰራተኛ ግን እጥረት አለ። እኔ እርሻዎቼ 2 እርሻ 3 እርሻ የሰው ጉልበት አጣለሁ። ምግብ አቀርባለሁ፣ ደሞዝ ከፍላለሁ በየ15 ቀኑ፣ ግን ሰው የለም። አንድ ቦታ ላይ ደግሞ ስራ እድል አጥቶ የታጨቀ ህዝብ አለ። ተዘዋውሮ የመስራት መብት ከሰላሙ ጋር አብሮ እያዩ ያንን ማፋጠንና ደግሞ አንድ ቦታ መሬት አለ፣ አንድ ቦታ ጉልበት አለ። ይሄንን አገናኝቶ ቦርደር ሳይፈጠርለት ብንሰራ አርሶ አደሩ እኛን ይለውጠናል። አርሶ አደሩ 100 ሄክታር 200 ሄክታር ብንሰጠው በአመቱ አልምቶ ምርት ያመጣልናል። ቀንጃ ሆኖ ሰርቶም ሀብት የሚያፈራ አርሶ አደር አለ። ስለዚህ ይሄ ከግብርና ጋር ተያይዞ ይሄ ቢሆን ጥሩ ነው። ሌላው ኢንዱስትሪ፣ አብዛኛው የኢትዮጵያ ኢንዱስትሪ የመጡት እንኳ እንደው በ50% ይሰራ የለም። ይሄንን ስር ነቀል የሆነ ጥናት አካሄደን እንዴት ልንፈታው እንችላለን የሚል ምርታማነት። ኢንፍሌሽንና ስራ እድል ላይ ደግሞ ማንሳት የምፈልገው ሁለቱ መታየት ያለባቸው፣ ስራ እድል ለመፍጠር ካፒታል ያስፈልጋል። ፋይናንስ ካላገኘን ብዙ ሰራተኛ ነው ቀጥረን ያለ ነው። አሁንም የመቅጠር ፍላጎት አለን። መቼም መስራት የለመደ ሰው ብዙ መስራት ነው የሚፈልገው። የካፒታል እጥረቱ የዶላር እጥረቱ ብቻ ሳይሆን የብር እጥረትም አንዳንድ ጊዜ ስራ እድል ከመፍጠር ጋራ ቢታይ፣ ኢንፍሌሽኑ ባላንሱ እየተሰራ ቢሆን አንዳንድ ስራዎች እናስብና ካፒታል ያጥሩናል። ብዙ ስራ ነው የምንሰራው፣ ብዙ ሰራተኛ ነው የቀጠርነው፣ ብዙ መበደር እንፈልጋለን። እኔ በሳህን ምግቤን ይዤ ቢሮዬ እየበላሁ ምሰራው ስራ ስለምወድ ነው፣ ሌላ ነገር የለውም። እና ብዙ እንሰራለን፣ ብድርም ከዛ አንጻር እንሰራለን። ገንዘቡን ወደ አልተፈለገ አቅጣጫ ከወሰድነው ሌላ ነገር ነው። አንዳንዱ ሰው አይሰራም፣ አለመስራቱ ሌላ ጉለት ይሆንና ደግሞ የሚሰራውን ይጠልፋል። ስለዚህ ስራ መስራት፣ መበደር፣ ብድሩን ማበላሸት ነው እንጂ መጥፎ አይደለም። በጣም አንሶናል ብድር አንሶኛል። እኔ በግሌ ሁሉም ሴክተር ውስጥ አለው፣ ከ6000 በላይ ሰራተኛ አለ፣ ብር ያንሳል። እና ይሄም ፖሊሲ ስራ እድልንና ኢንፍሌሽንን ተቃራኒ ማድረግ ሳይሆን የሚታዩበት መንገድ ቢታይ ጥሩ ነው። በሚያዋጡ ሴክተሮች፣ ሀገራችንን በሚለውጡ ሴክተሮች ከሰራነ ሀገሩን ለማሳደግ አሁን ጥሩ ሁኔታ አለ። መንግስት ፖሊሲ ሀሳብ ስጡ የሚል እንደዚህ እየሰበሰበ እያነጋገረን ነው። ስንሰራ እየደገፈን ነው። የአስተሳሰብ መዛባት ያለባቸውን ነገር ግን ማረም ያስፈልጋል። አመሰግናለሁ። And thank you very much, Excellency PM, for your giving valuable time for us to listen us, and it is very good initiative from your side. ሀሳባችንን ሊያደምጡን ውድ ጊዜውን ስለሰጡን እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ላነሳው የምፈልገው ቢዝነስን በቀላሉ ከመስራት ጉዳይ ጋር የተያያዘ ነው። በተለይ ከቀረጥ ክፍያ ጋር በተያያዘ በፊት ሁሉም ኦንላይን ነበር።
ሲስተሙ ችግር ሲገጥመው ለሚመለከተው ክፍል በመሄድ ችግሩን በማስረዳት አገልግሎቱን እናገኝ ነበር። አሁን ላይ የምንከፍለው ነገር ሁሉ በኤችኤስ ኮድ ነው። ሲስተሙ ላይ ዋጋው መገኘት ባይችል እንኳ እንድንከፍል ይደረጋል። በዚህም ምክንያት ከፍተኛ መጠን ያለው ቀረጥ እንድንከፍል ሆነናል። ቅሬታ በማቅረብ ዋጋው ሲስተካከል ደግሞ ገንዘባችን ተመላሽ አይደረግም። በዚህ መሃል እቃችን ለቆየበትም እንድንከፍል ይደረጋል። ይህ ችግር ቢፈታልን ከዚህ በላይ ጊዜውን መውሰድ አልፈልግም። በጣም አመሰግናለሁ። So I cannot take more time because so many people are there. So thank you very much again, sir. Thank you very much. አመሰግናለሁ። እሺ አመሰግናለሁኝ። ክቡር ጠቅላይ ሚኒስትር ሁለት ነጥቦች ማንሳት ፈልጋለሁኝ ለፖሊሲ ግብዓት የሚሆኑ ምን ቻሌንጆች አሉ የሚለው እኔ አይ ቲንክ the last 5-6 years ካየነው ነገር በጣም ብዙ ነገሮች መቀየር እንችላለን፣ ብዙ ነገሮች ትራንስፎርም ማድረግ እንችላለን እና ያየኋቸው በጣም ሁለት ኢምፖርታንት ቻሌንጆች አሉ። ሌሎች የተባሉት እንዳለው ነው። ኮረፕሽን እና ሰላም ነው። ኮረፕሽን ሁላችንንም በጣም አፌክት እያደረገን ነው ያለው። ምንሰራውን ስራ፣ ምንሰራበትን ስፒድ፣ ምንሰራበትን ኤፊሽንሲ፣ ያለንን የስራ ተነሳሽነት፣ ያለንን የስራ ሞራል በጣም እየቀነሰው እያጠፋው ነው ያለው እና አም አፍሬድ በዚህ ከቀጠለ ፖይንት ኦፍ ኖ ሪተርን የምንሄድበት ነገር ሊመጣ ስለሚችል እዛ ላይ እንደ ሀሳብ ለምሳሌ ልናነሳቸው የምንችላቸው ነገሮች አሉ። እርሶም የወሰዷቸው ያሉ እርምጃዎች አሉ። ግን አንዱ ለምሳሌ በጣም ሃርሸር የሆኑ ፔናልቲዎች የሉም። ለምሳሌ ቻይናን ብናይ በዛ የሚያክል ኢኮኖሚ ውስጥ ያው ትንሽ አልፎ ፖለቲሳይዝ የሚደረጉ ነገሮች ቢኖሩትም ፔናልቲዎቹ በጣም ሃርሸር የሆነ ፔናልቲ ቦዝ ኦን ሰጪውም ተቀባዩም ላይ ቢኖርና አስተማሪ የሚሆን አይነት ነገር ቢሆን አንዱ ኢምፖርታንት ኢንፑት ነው ብዬ ማስበው እሱ ነው። ሁለተኛው የአሰራሮችን በተቻለ አቅም ዲጂታይዝ ማድረግ። ብዙ የተጀመሩ ስራዎች አሉ፣ ጥሩ ናቸው። ግን እነዛ አሰራሮች ፉሊ ዲጂታይዝ ቢደረጉ፣ ትራንስፓረንት ቢሆኑ፣ ሰው የሚፈልገውን ነገር የሚጠበቅበትን ነገር የሚያደርገውን ነገር ቢያቅ then it becomes easier. So I produce the right document, I ask ይሄን አሟልቻለሁ፣ እንደዚህ ልትል አትችልም፣ እንደዚህ ነው everything online ይሆናል። we save time። የተጀመረ የዚህ የዲጂታይዜሽን ስራ across all sectors particularly በተለይ ፐብሊክ የሚጠቀምባቸው ሴክተሮች ላይ ቢበረታታ በዛው ልክ ለቅሞ ኦዲት አድርጎ ማውጣት ይቻላል የተወሰነ እንትን ካለ ማለት ነው። on the second point ያው ሰላም ላይ I cannot emphasize it more ሁላችንም የምንጋራው ነው። እኛም የበኩላችንን አስተዋጽኦ ለማድረግ ዝግጁ ነን። መንግስትም ይህንን ነገር በጣም ሲሪየስሊ ወስደዋል። እስከዛሬ ትልልቅ ችግሮችም ተፈተዋል። ስለዚህ አሁንም የቀሩት ችግሮች ተፈተው ሁለቱ ኢምፖርታንት የምንላቸው ቻሌንጆች አድሬስ ይደረጋሉ የሚል እምነት አለኝ። አመሰግናለሁ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እውነት ለመናገር በእኔ ዘመን እንደዚህ አይነት መሪ በማየቴ እውነት ፈጣሪን አመሰግናለሁ። ማለት ለወጣቱ ምሳሌ መሆን የምትችሉ ታላቅ መሪ መሆናችሁን በዚህ አጋጣሚ መናገር እፈልጋለሁ። አሁን ላይ አንዳንድ ነገሮችን ማነሳው ምንድነው በተለይ ከኮራፕሽን አንፃር ከመንግስት መስሪያ ቤቶች ከትንሽ እስከ ትልቅ ድረስ በትንሽ ስራ ብር ነው የምንጠየቀው ማለት ነው። ማለት እኔ እስከማፍር ደርሻለሁ። ወረቀት ደብዳቤ ለማቀበል አይን ይታያል። ያው አንዳንዱ ደግሞ ቃልም አውጥተው ይናገራሉ። ለዚህ ግን መፍትሄ ይሆናል ብዬ የማስበው ምንድነው እዛ ተቋም ላይ ያለው መሪ ኃላፊነት የሚሰማው መሪ መሆን መቻል አለበት። ማለት ኃላፊውም እዚህ ነገር ላይ የሚሳተፍ ከሆነ ከስሩ ያሉ ሰራተኞች ያው ከዛ የተለየ ነገር አንጠብቅም። ስለዚህ ትኩረት መደረግ ያለበት ያንን ተቋም የሚመራው መሪ ምን አይነት መሪ ነው፣ ከሙስና የጸዳ መሪ ነው ወይ የሚለው ቢታሰብበት ብዬ አስባለሁ። ያው አሁን ከሰሞኑን ከከተማችን የምናየው ነገር አለ። እንዳየሁት ብዙ የንግድ ቦታዎች ፈርሰዋል። እነዚህ ሲፈርሱ ያንን ለመተካት በየክፍለ ከተማው ከመንግስት የንግድ ማዕከሎች ቢገነቡ፣ ምክንያቱም ከዛ ሲወጡ ሌላ ለማግኘት የሚቸገሩ ይመስለኛል። አሁን ሰሞኑን አንድ የካስተም ኮሚሽን ቢሮ ሄጄ ነበረ። እዛ መስሪያ ቤት ወጣቶችን በማየቴ በጣም ደስ ብሎኛል። ሁሌ ማስበው አንዳንድ መስሪያ ቤቶች
በእድሜ በጣም የገፉ ሰራተኞች አሉ። ጥሩ ነው። ወጣቱን ደግሞ ትንሽ ታሳቢ ያልተደረገም ነበር። እንደውም ሳናግራቸው ቀጥታ ትምህርታቸውን ጨርሰው እንደመጡ ምንም አይነት ልምድ እንዳልተጠየቁ ነግረውኛል። ይሄ በጣም የሚያስደስት ነገር ነው። ይሄ ነገር ተጠናክሮ ቢቀጥል ያው የዶላር እጥረት ተነስቷል። እዚህ ላይም ትኩረት ተደርጎ ቢሰራ። አሁን ላይ እኛ ደግሞ በጣም ችግር እያጋጠመን ያለው ምንድነው? ከኢንፍሌሽኑ የሰራተኛው ደሞዝ ትንሽ ስለሆነ በጉልበት ጸብ በማንሳት ደሞዝ እንድንጨምር ምናምን እንጠይቃለን እና መንግስት ቢቻል የደሞዝ ስኬል ቢወጣ ካልሆነ ደግሞ ሌላ አጋዥ ነገር ቢፈጠር ጥሩ ነው ብዬ አስባለሁ። አመሰግናለሁ። እኔ ወክዬ የመጣሁት የቴክኖሎጂ ኢንዱስትሪን ለማለት እችላለሁ። ማንሳት የምፈልገው ነገር ሀገራችን ላይ በጣም ብዙ ችግሮች የሚነሱ ችግሮች አሉ። በፖለቲካው፣ በኢኮኖሚው፣ ፎሪን ከረንሲ እየተባለና የኔ ሀሳብ በተለይ የንግዱ ማህበረሰብ ከሁሉ ነገር በላይ የሚፈልገው ብዙ ነገር ተጠቅሷል ዛሬ። የፎሪን ከረንሲ ብዙ ሲነሳ አይቻለሁ። እኔ የተሰማራሁበት የስራ ዘርፍ የፎሪን ከረንሲ ምንጭ ነው። ከፍተኛ የፎሪን ከረንሲ ማምጣት የሚቻልበት የስራ ዘርፍ ነው። ብዙዎቻችን ክቡር ጠቅላይ ሚኒስቴርን ፎሪን ከረንሲ ይለቀቅልን ይሰጠን እንላለን። አገር ውስጥ ፎሪን ከረንሲ የሚመጣው እንደምታውቁት እኛ በምንሰራው በምናስገባው ገቢ ነውና ምናልባት ያላየነው የኢኮኖሚ ወይንም የኢንዱስትሪ ቦታ ካለ የቴክኖሎጂው ዘርፍ ነውና ከዛ ብዙ ፎሪን ከረንሲ ማምጣት እንችላለን። አሁን በእኔ በመመራው መስሪያ ቤት ውስጥ ወደ 300 የሚሆኑ ባለሙያዎች አሉ። እነዚህ በሙሉ በአሜሪካ በአውሮፓ ላሉ ደንበኞች ስራ እንሰራለን። ገና 3-4 አመታችን ነው ስራ ከጀመርን፣ ግን ከፍተኛ ፎሪን ከረንሲ እናመጣለን። ለመንግስትም በጣም ጥሩ ገቢ እያስገባን እንገኛለን። ይሄ ሆኖ ሳለ እንደ ችግር ወይ መሻሻል ቢቻል ብዬ የማነሳቸው 3 ነጥቦች አሉ። አንደኛው እኛ የተሰማራንበት የስራ ዘርፍ ክቡር ጠቅላይ ሚኒስቴር እንደሚያውቁት በጣም ትንሽ ነገር ነው የሚፈልገው። የምንፈልገው ምቹ የሆነ እና የማያቋርጥ ኢንተርኔት ያስፈልጋል። ከፍተኛ የሆነ ክትትል ያለበት የማይቆራረጥ ኢንተርኔት። ሁለተኛው የኤሌክትሪክ ፓወር፣ ምንም መቆራረጥ የሌለበት የኤሌክትሪክ ፓወር። ከዛ ውጪ የሰው ኃይል ነው። የሰው ኃይሉን ሶልቭ የምናደርግባቸው በጣም ብዙ ሚንሶች አሉ። 59 በላይ ዩኒቨርሲቲዎች አሉ። እነሱን ጥራታቸውን ካሻሻልን ወይ ደግሞ ከዩኒቨርሲቲም ከወጡ በኋላ አፕስኪሊንግ የተለያዩ ነገሮች በመስራት ብቁ እንዲሆኑ ማድረግ እንችላለን። መብራትና ኢንተርኔት ግን በእኔ አቅም ምንም ማድረግ አልችልም። ስለዚህ ክቡር ጠቅላይ ሚኒስቴር ትኩረት ቢሰጥበት በጣም በአጭር ጊዜ በቢሊዮን ዶላር የሚቆጠር ገቢ ማግኘት እንችላለን። እዛ ውስጥ አይሲቲ ፓርክ ውስጥ መግባት ቢፈቀድ ከፍተኛ ለዚህ ሪተርን ኦን ኢንቨስትመንት ከፍተኛ የሆነ ነገር ማምጣት ይቻላል እና እዛ ላይ ትኩረት ቢደረግ። ክቡር ጠቅላይ ሚኒስቴር እግዚአብሔር ይስጥልኝ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም ያው ከቴክ ሴክተር ላይ ነው ያለሁት። ቴክ ሴክተሩን ያው 1-2 ፖይንቶች የተወሰነ ድግግሞች እንዳይሆን ግን ማጠንከርም ስለምፈልግ ነው። ቴክ ሴክተሩ የኢኮኖሚው አንድ ትልቅ ፒላር መሆን ቢችል ልክ ማኑፋክቸሪንግን፣ አግሪካልቸርን፣ ቱሪዝምን ልክ እንደምንለው ሊያመጣ የሚችለው ለውጥ ቀላል የሚባል አይደለም። በዓለም ላይ ካየን አሁን ትላልቆቹ ቢሊዮነሮች ወይም ትላልቆቹ ካምፓኒዎች የቴክኖሎጂ ካምፓኒዎች ናቸው። የዓለም ኢንዱስትሪው ቴክ ላይ ነው፣ አርቲፊሻል ኢንቴሊጀንስ ነው። እኛም እንደ ሀገር የዛ ተቋዳሽ መሆን እንችላለን። ኢንዱስትሪውን እንደ አንድ ትልቅ ኢንዱስትሪ ብናየው እንደ ቁጥር ማሳያ እንዲሆን እዚህ 500 ከፍተኛ ግብር ከፋዮች ተብሎ ካለው ሊስት ላይ ሳይ ቴክኖሎጂ ላይ ያሉ ካምፓኒዎች 5-6 ናቸው።
እንደ ሀገር 1% ማይሆነው ነው እንግዲህ ኢኮኖሚው ላይ ትልቅ ኮንትሪቢዩሽን እያደረገ ያለው ከቴክ ሴክተር። ከዛ በላይ ብዙ ማየት መቻል አለብን። ፖሊሲዎች፣ የብድር፣ ፎሬን ከረንሲ፣ የታክስ ኢንሴንቲቭስ እነዚህ ሁሉ ልክ ለሌላው ሴክተር እንዳሉት መኖር አለባቸው። እኛ አንድ የክላውድ ሰርቪስ እስቲ ክላውድ ዳታ ሴንተሮች አይሲቲ ፓርክ ላይ ተገንብተዋል፣ ግን ባዶ ናቸው። እነዛ ዳታ ሴንተሮች ውስጣቸው ሰርቪስ እንዲሰጡ እንስራ፣ እስቲ ኢንቨስት እናርግና እኛም የተወሰነ ኮንትሪቢዩት አድርገን ከባንክ ብድር እንጠይቅ ብለን ልማት ባንክ ፕሮፖዛል ስናስገባ ቴክኖሎጂ በእኛ ዘርፍ ውስጥ ተለይቶ የሚደገፍ ሴክተር አይደለም። ስለዚህ ስፔሻል እንዲታይላችሁ ከፈለጋችሁ ለብቻ ጠብቁና የፕሬዚዳንቱን ውሳኔ ጠብቁ ተብለናልና፣ ግን የግብርና ወይ ፋክትሪ ቢሆን ኖሮ ፕሮሰሱ ይሄድ ነበረ። ስለዚህ ቴክኖሎጂም እንደ አንድ ሴክተር የብድር የእንደዚህ አይነት ሰፖርት የፖሊሲ ሰፖርት ካላገኘ የምንፈልገውን ይሄን ማክሮ የሆነውን ትልቅ ኮንትሪቢዩሽን ሊኖረው አይችልም። ጥያቄ አሁን የማርኬት ጥያቄ ነው። አንድ አሜሪካ ውስጥ ያለ ካምፓኒ ወይም ዩሮፒያ ውስጥ ያሉ ካምፓኒዎች የቴክኖሎጂ አውትሶርስ ለማድረግ ሲያስቡ ህንድን ነው ቅድሚያ የሚያስቡት። ኢትዮጵያን የቴክኖሎጂ ዴስቲኔሽን ማድረግ እንዴት ነው የምንችለው? ማፕ ላይ የምናስገባት ኢትዮጵያ ውስጥ እኮ ታለንት አለ፣ ኮኔክቲቪቲ አለ፣ አቅም አለ፣ ለኢትዮጵያ ብንሰጥ እንዲሉ እንድናረጋቸው የፖሊሲ ትልቅ ሜጀር የመንግስትም ኢኒሼቲቭ ያስፈልጋል። ኢትዮጵያን ማፕ ላይ ማስቀመጥ፣ እኛም አንድ ላይ ብዙ ፎሬን ከረንሲ ጀነሬት አድርገን ኢኮኖሚውን ሰፖርት ማድረግ እንችላለን ብዬ አምናለሁ። አመሰግናለሁ። Thank you very much, His Excellency. My name is Anish Badani. የኛ ፋሚሊ እዚህ ሀገር 120 አመት ነው የኖረ። የኔ አያት in 1908 ነው የገቡ ወደ ኢትዮጵያ። አሁን ትልቅ ችግር ለኛ ያለ የተወላጅ ኢትዮጵያዊ መታወቂያ የለም። እሱ ስለሌለው አዲስ ካምፓኒ ማቋቋም አይችልም። ልጆች ደግሞ ውጭ ሀገር ትምህርት ጨርሼ መጡ። እስከ አሁን ድረስ ስቴተስ ክሊር አይደለም። መኖሪያ ፍቃድ አለ፣ ግን አዲስ ንግድ ፍቃድ ማውጣት አይችልም። በአንድ ሀገር እኔ ዶሜስቲክ ኢንቨስተር ነው፣ አዲስ ካምፓኒ ማቋቋም አይችልም፣ ቤት መግዛት አይችልም። በቃ ይሄ ሴንስ ኦፍ ቢሎንጊንግ በጣም ኢሞሽናል ኢሹ የሆነብኝ ይለኛል። So please try to solve this for us. We know you're doing a fantastic job. So thank you very much for giving us this opportunity. ክቡር ጠቅላይ ሚኒስትር፣ ለመጀመሪያ ያክል ከትላንትናው ጉብኝት ብጀምር ደስ ይለኛል። ያንን አለመናገርም እንትን ስለሚሆን ማለት ነው። እጅግ በጣም ደስ የሚልና ለመጪውም ትውልድ ለኛም ጭምር ትልቅ ትምህርት የሚያስተምር ነገር ነው ያየነው ትላንትና። ግን አንድ ነገር ልበል ከዛ ውስጥ የቀዳማዊ ኃይለ ሥላሴን ቢሮ አይተን አሁን ደግሞ ላይ ያሉትን ወይም ደግሞ ከዚህ ወደ ኋላ 5 አመት ሂደን ከዛ እሳቸው ከነበሩበት እስከዛ ድረስ እኛ የት ነበርንም ያስብላል። አሁን ነው ትንሽ የሆነ በደንብ የምናየው ነገር ያየነውና በቢሮችም ደረጃ በሁሉም እጅግ በጣም ጥሩ ነው ላለሁ። ከዚህ ባሻገር አሁን ከኤሌክትሪክ ተሽከርካሪ ጋር እኛ ፋሲሊቴት ማድረግ እንችላለን። ለምሳሌ የተሰሩ ፓርኪንጎች አሉ። 1000 ተሽከርካሪ ይዛል የአድዋ ፓርክ 1000 ምናምን ተብሎ 1000 ፕላስ ነው የትላንትና አክቹአል ፊገሩን ባላስታውስም። እዚህ አንድነት ፓርክም ያሉ ፓርኪንጎች አሉ። ከዛ ውጪ ኮንዶሚኒየሞች፣ የግል አፓርትመንቶች እጅግ በጣም ብዙ አሉና እነዚህን ሁሉ የኤሌክትሪክ ተሽከርካሪ እንቀይር፣ ከነዳጁ እንውጣና ቴክኖሎጂውን እናድርግ ሲባል የሚያስፈልግ ግብአት አለ። ቻርጅ መደረግ አለባቸው። እያንዳንዱ ሰው ቤቱ ላይ መኖር ስለማይችል ማለት ነውና እስቲ ለሙከራ ያህል እኛ ማምጣተን ቢሆን እንጀምርና እናሳይ። ስራው ስለሆነ ግዴታ ፊውቸሩን ፕላን አድርገን እንሰራለን የምንል ከሆነ ይህንን የምናደርግበት አግባብ ቢኖር የኤሌክትሪክ ፋሲሊቲ የሚሟላበት፣ ምክንያቱም ስሪፌዝ ይፈልጋል። ፔትሮል ስቴሽኖች ላይ ምን ታስቧል? ይህንን ተያይዞና ይህንን ለማለት ነው። አመሰግናለሁ። ይሄ እድል ስለደረሰኝ በጣም አመሰግናለሁ። ከሁሉም በፊት ትላንትና በጎበኘናቸው ባየናቸው ጥሩ ስራዎች ማንኛውም ሰው ተነሳሽነት ውስጡ ተፈጥሯል። ይሄ ሲባል ተነሳሽነት ውስጡ ተፈጥሮ ማየት ወይንም ደግሞ መስራት የሚፈልገው ነገር በውስጡ ይኖራል።
ማንኛውም ሰው ሲሆን ማለት ነው። ሌላው ቢቀር ባለሀብቶች አሊያም ደግሞ ነጋዴዎች በጋራ ለሀገራቸው የሚሰሩት ነገር ቢኖር ጥሩ ነው ብዬ ነው ማስበው ነው። ለምን ብንል በጋራ ለሀገር አንድ ነገር ላይ ትኩረት አድርጎ የሚሰሩት ነገር ቢኖር አንድ ለውጥ ይፈጠራል ብዬ አስባለሁ። ያ ነገር ቢኖር እንደ ችግር እኛ በምናመርተው ምርት ላይ እውነት ምርቱ ተፈላጊ ነው፣ አገሪቷም ላይ ስራ ይሰራበታል፣ ለብዙ ወጣትም የስራ እድል ፈጥሯል። ከዛም ባሻገር ደግሞ በኮንትሮባንድ የሚገባውንም እቃ ለማስቀረት ችሏል። እንደ ችግር አሁን ላይ እየተነሳ ያለው ነገር ምንድነው? የማምረቻ ቦታ የለንም። እየተከፈለ ያለው በወር ቢያንስ እስከ 1,800,000 ከዛ በላይ ነው። ተሽከርካሪዎች 2 እግርና 3 እግሮች በማምረት ከውጭ ሀገር የተበተነውን አምጥተን እዚህ ላይ እየገጣጠምን ነው። እንደ ችግር አሁን ላይ እየገጠመን ያለው ነገር የባንኮች አርቲጂኤስ የሚባለው መተላለፊያ ወይንም ደግሞ ከባንክ ወደ ባንክ ሊተላለፍ የሚችልበትን መንገድ ነው። አንደኛው አንድ ባንክ ላይ ብር እያለ ሁሉም ሰው የሚጠይቀው አሁን ላይ ባለው የመንግስት ቀረጥንም ጭምር ንግድ ባንክ እንጂ ሌላ ባንክ ላይ እየተስተናገድን አይደለም። ያሉት ባንኮች ቢያንስ 29 ወይ 30 ይሆናሉ። የመንግስት ቀረጥን አያስተናግዱም። ይህ እንዴት ሊፈጠር ይችላል? ይሄም ነገር ታይቶ መፍትሄ እንዲያገኝ ነው ምለው። አመሰግናለሁ። እኛ እናንተ የጠራንበት ዋናው ምክንያት ሁለት መሰረታዊ ምክንያቶች አሉ። አንደኛው ከፋም ለማም ከነችግራችሁ ኢትዮጵያ ውስጥ ስራ የሚፈጥር ጭንቅላት ይሄ ጭንቅላት ነው። ይነስም ይብዛም ብድርም ይጣ ያገኝም እዚህ ቤት ያለው ጭንቅላት ነው ኢትዮጵያ ውስጥ አሁን ያለውን አደገ ተሻሻለ የምንለውን ኢኮኖሚ የፈጠረው። ሁለተኛው በንጽጽር ቅድም እንዳልኩት ደግሞ እንደናንተ አይነት ስራ የፈጠሩ ሰዎች ቢኖሩም የተሻለ ታምኖ የመክፈል ዝንባሌ ደግሞ ያለው እናንተ ጋር ነው። በዚህ ምክንያት ነው እናንተ ጋር ብንወያይ ሀሳብ እናገኛለን ብለን ያሰብነው። ለምሳሌ አንድ ወንድም ከዛ 6000 ሰራተኛ አለኝ ያለውን ወንድም ብናነሳ ብዙዎቻችሁም ይኖራችኋል። ምን ማለት ነው 6000 ሰው ማብላት? አንድ ኢትዮጵያዊ ከራሱ አልፎ 6000 ሰው እያስተዳደረ እያበላ ምናልባትም ህይወታቸውን እያሻሻለ መኖር መቻል ማለት ምን ማለት ነው? 6000 ሰው የሚቀጥር 1 ሚሊዮን ሰው ቢኖረን ምን ያክል ስራ ፈጣሪ በሀገር ደረጃ ሊኖረን ይችላል? 6000 ሰው እንጀራ ማብላት በከፍተኛ ደረጃ ቫልዩ መደረግ አለበት፣ መከበር አለበት። አሁን ግብሩ መታመኑ ቀጥሎ ይመጣ ሆኖ ስራ መፍጠር በራሱ። ሁለተኛ የኛ መንግስት ከግብር ባሻገር በየጊዜው ልመና ያበዛል። እንደምታውቁት አምጡ አምጡ ይላል። እዛ ላይም ብዙዎቻችሁ የደሃ ቤት ሰርታችኋል። ትናንት አየነው የሚባለውን ነገር ትንሽም ሼር ቢሆን አላችሁ ሁላችሁ። አብዛኛው ሰው እዚህ ያለ ሰው የሚሳተፈው ግብር ላይ የሚሳተፍ እሱ ነው፣ መዋጮ ላይ የሚሳተፍ እሱ ነው። ከዚህ አንጻር መንግስት የእናንተ ሁኔታ በከፍተኛ ክብር ነው የሚያየው። ይህ እንደተጠበቀ ሆኖ ግን ምንድነው በመንግስትና ስራ በሚፈጥሩ ኢንተርፕረነር በሆኑ ባለሀብቶች መካከል ያለው ችግር ያላችሁ እንደሆነ ሁልጊዜም በችግር ላይ እንግባባለን። ኢትዮጵያውያን በችግር ላይ መግባባት ችግር የለብንም። ሽማግሌም ብትጠሩ አርሶ አደርም ብትጠሩ ማንም ብትጠሩ ችግር ላይ እንግባባለን። ወደ መፍትሄው ስንሄድ ነው ማንግባባው። ለምሳሌ ኮራፕሽን የመንግስት ስልጣን ይዞ እናንተ ጋር መጥቶ መኪና ግዙልኝ፣ ቤት ግዙልኝ፣ ልጆችን አስተምሩልኝ እያለ የሚጠይቅ ሰው እንደ ሰላማዊ ሰው እንደ ኖርማል ሰው ተቀብላችሁ ክቡር ደህና ዋሉ ደህና አደሩ እያላችሁ ኮራፕሽን እንዴት እናጠፋለን? እናንተ ሲባል እንግዲህ ኤግዛክትሊ እዚህ ያለው ሰው ላይሆን ይችላል፣ ሀብታሞች ለማለት ነው። ይሄንን ነገር ትንሽ ጨከን ብትሉ ጥሩ ነው። ባለስልጣናት ቤት የሚያስገዙ መኪና የሚያስገዙ ብር የሚቀበሉ ከሆነ ኮራፕሽን መስፋፋቱ ብቻ ሳይሆን ሰው በባህሪው አይጠግብም። የገዛችሁላቸው 3 ቤድሩም ከሆነ 4 ይመኛል፣ 5 ይመኛል፣ ማንሽን ይመኛል። የሰው ባህሪ ነው፣ እያደገ ይሄዳል ፍላጎቱ።
አንዴ እሱን ያስገዛው ሰውዬ እሱን ትቶ እሱ ጋር ሄዳል እንጂ ማስገዛት አይተውም። ይሄን ልምምድ ከልብ ወስናችሁ ሌብነት አለ ብቻ ሳይሆን እናጥፋው። ሰው በተሰማራበት የሥራ መስክ በታማኝነት ማገልገል አለበት የሚለውን በከፍተኛ ደረጃ ብታግዙ ጥሩ ነው። የመንግስት ሰራተኞች በተገቢው ስራቸውን ሊሰሩ አይችሉም ወይም አልቻሉም የሚል በተለያየ መንገድ ሐሳብ ይነሳል። አሁን ሲቪል ሰርቪስ ሪፎርም እናድርግ፣ የኛ መንግስት ፕሮፐርሊ ዴሊቨር እያደረገ አይደለም ብለን ስንነሳ ስራው ሳይጀመር ምን ያክል ዘመቻ እንዳለ አስቡት። ችግር አለው ተቋሙ ተባለ። አዎ ችግር አለው፣ ገመገመን፣ አጠናን። ወደ እርምት ለመሄድ ስንፈልግ ግን በጣም አስቸጋሪ ነው። ወይ ዘር ወይ እምነት ወይ የሆነ ነገር ይነሳል። ሁላችሁም ኢንፍራስትራክቸር መገንባት አለበት፣ ሰላም መጠበቅ አለበት ብላችኋል። ትክክለኛ ነገር ነው። ሰላም ለመጠበቅ መንግስት ሰላም ማስጠበቂያ ቱሉ አንዱ ገንዘብ ነው፣ ገቢ ነው። ምን ያክል ገቢ ነው ኢትዮጵያ የምታጣው? የኛን ድርሻ ካላሟላን በስተቀር ከመንግስት ሳይድ ብቻ የምንጠብቀው የተሟላ ኢንፍራስትራክቸር አያመጣም። ሰላም ተብሏል፣ እውነት ነው፣ ሰላም አስፈላጊ ነው። ሰላም እንዲሟላ ግን ቅድም እንዳነሳሁት ድሮ የኢትዮጵያ ባላባቶች መጠነኛ ሀብት ያላቸው ሰዎች አዝማሪ ቀጥረው ያጫውታሉ። የተለመደ ነው ይሄ። የሀብታምነት መለያ ነው። ድግስ ይደግሳሉ፣ አዝማሪ ይመጣል፣ ይገጠምላቸዋል። ድሃው እራት እየበላ በግጥም ይተባበራል። ይሄ ባህላችን ነው። አሁን ደግሞ ሀብታሞች ዩቲዩበር ይቀጥራሉ። ድሃው በላይክ እና ሼር ይተባበራቸዋል። እና እነዚህ ሰዎች እንደፈለጉ ሲያተረማምሱ ይውላሉ። እነሱን ባንቀልብ፣ ዩቲዩበሮችን ባንቀልብ ወንድሜ እንዳለው ወደ ስራ ወደ ኢንዱስትሪ ገቡ ነበር። ለዚህም ኮንትሪቢዩሽናችን ምንድነው ብሎ ስራ ፈጣሪው ባለሀብቱ ግብር ከፋዩ ቢያስብ ጥሩ ነው። እኛና እናንተ ከተባበርን ኮራፕሽን ይቀንሳል። እኛና እናንተ ከተባበርን ሰርቪስ ቱ ሰም ኤክስተንት ሊሻሻል ይችላል። ጫካ ላሉ ሰዎች ብር ባለመላክ ብትተባበሩ ይቀንሳል። በነገራችን ላይ አንዳንድ አሁን በተለያየ ቦታ የሚታገሉ ሰዎች እስከ 10 ቤት በአባቱ በወንድሙ ያለው ሰው አለ። በረሃ ታጋይ አታጋይ የሚባል ሰው በጣም ሀብታሞች ናቸው። እዛ ተቀምጦ መነገድ የሚቻል ከሆነ ምን ሰላም ጋር ምን አመጣቸው? ሰላም ከመጣ እኮ ንግድ የለም ማለት ነው። ቤት አላቸው፣ በተለያየ አካውንት ባንክ አላቸው። በቅርቡ እንኳን $5 ሚሊዮን ከውጭ መጥቶ ይዘናል በአንድ ባንክ። ከፍተኛ ብር ይንቀሳቀሳል። ሀብታሞች ደግሞ ማወቅ መብለጥ መላቅ ስለሚመስላቸው እዚህም ይጫወታሉ፣ እዛም ይጫወታሉ። እዚህኛ የተከበራችሁ ይላሉ፣ እዛ ሲሄዱ እናንተ ጀግና የለም ይላሉ። እና ሰዎቹ እየተታለሉ እንደ ስራ መስክ ይዘውት ሀገር ያምሳሉ፣ ወጣቶች ያልቃሉ። ችግር አለ። በእነዚህ ኤሪያ እናንተ ብታግዙን፣ ልክ ልማት የድሃ ቤት ለመስራት እንደምታግዙት ከልባችሁ ወስናችሁ ብታግዙን በተወሰነ ደረጃ ይቀንሳል። አንዱ ማስረጃ የሆኑ ሰዎች ጠፍተው ይሄዳሉ። ከዚህ ከቆየ በኋላ ስንሰማ ለምንድን ነው የጠፋው ሚስተር ኤክስ ጥሩት ወደ ሀገሩ ይመለስ ሲባል ሚስተር ኤክስ አይፈልግም። ያደረጋቸው ትራንዛክሽኖች ሁሉ ይታወቃሉ ስለሚያስብ አይፈልግም። ግን እኛ እንደ መንግስት አንድም ባለሀብት ከሆነ ክልል ጋር ግጭት ስላለ ውጣ ያልነው የለም። ብዙዎቹ የወጡ አሜሪካን ሀገር ያሉ ትላልቅ ቤት ይገዛሉ፣ ቆንጆ መኪና ይገዛሉ። ግን አይካና ሹሪው 5 ዓመት 6 ዓመት አይቆይም ከዛ በኋላ ካልተሰራ በስተቀር ኮምፒቲሽኑ ከፍተኛ ነው። ከዚህ ሀገር የወጣ ነጋዴ ነው ያልኩት። አሜሪካን ሀገር ሄዶ ኮምፒት አድርጎ ያለውን ብር ሰስቴን ማድረግ አይችልም፣ እንኳን ማትረፍ። ምናልባት ልጆቹን አላቅም፣ ይለያያል፣ አውዱ ይለያያል ባህሪው። ብዙዎቹ የሄዱት እዚህ ካላስነገዱ በስተቀር ሰርቫይቭ ማድረግ አይችሉም። እዚህ ይነገዳል፣ ብሩ ይወጣል፣ እነሱ አሁንም አለን ይላሉ። እዚህ አካባቢ ብታግዙን ጥሩ ነው። እኔ ግን በእርግጠኝነት ልነግራችሁ የምፈልገው ሁላችሁም ባልል
እዚህ ቤት ካላችሁ 90% ሰዎች ባለፉት 5-6 ዓመታት ሀብቱ ደብል ያላደረገ ሰው የለም። እዚህ ጋር ብር ታከማቻላችሁ፣ ግን ኤኮ የምታደርጉት ችግር ነው። ኤኮ የምታደርጉት የብር ችግር፣ የዶላር ችግር፣ የምናምን ችግር። አሁን መረር ቅድም የሚያነሳው የቢዝነስ ኢንቫይሮንመንት ቢዝነስ ኦል አባውት ማርኬቲንግ። አንተ ዶላር የለም፣ ሰላም የለም፣ መንግስት የለም፣ ሌብነት ነው እያልክ የውጭ ሰው መጥቶ እንዲሰራልን ይጠብቃል። የውጭ የማርኬቲንግ ስርዓት እንደዛ አይደለም። ይሄን እንደ ሀገር ብታስቡበት ጥሩ ነው። ብዙ ሀገራት ችግር አለባቸው። ብዙ ሀገራት የማይመች የስራ ኢንቫይሮንመንት አላቸው። ግን የውጭ ሰው ሲያገኙ እንደዛ አይደለም ያደርጉት። እንደዛ ያደርጉ። እናንተም ታውቁታላችሁ እንዴት ኮሙኒኬት እንደሚያደርጓችሁ። ስለሚያወሩት የብር ቁጥር ስትገናኙ 30 ቢሊዮን 40 ቢሊዮን ብለው ተስፋ አድርጋችሁ አብራችሁ ልትሰሩ ስትጀምሩ ብሩ የለም። ወደ ዋናዎቹ ጉዳይ ለመምጣት ከታክስ ጋር ተያይዞ እኛ ስንከተል የነበረው መንገድ የታክስ አድሚኒስትሬሽን መዘመን አለበት። ኢትዮጵያ በታክስ ማግኘት የሚገባትን ገቢ ካላገኘች የምናስበውን ብልጽግና ልናረጋግጥ አንችልም ብለን በርካታ ህጎች አሻሽለናል። ከህግ ባሻገር ቴክኖሎጂ አሁን እንደሚያነሳው እንደተጠበቀ ሆኖ በሞባይል መኒ ከሰው ጋር ሳትገናኙ ብር መክፈል እንድትችሉ የተሞከሩ ሙከራዎች አሉ። ከአመራር ከሰራተኛ ሙከራዎች አሉ። ሁሉም ቴክኖሎጂካል ቶትስ እና አይዲያስ ሲመጡ ሬዚስታንሱ ከባድ ነው፣ አይፈለግም። ምክንያቱም የተለመደውን ነገር ማስቀጠል ስለሚፈልግ ሰው አይፈልግም። ግን የታክስ አስተዳደር ብናሻሽል የተወሰነ የታክስ ሁኔታችን ከተቀየረ የምናስበውን ነገር ለማሳካት ያስችላል ተብሎ ሙከራዎች ተደርገዋል። በህዝብ ሳይድ ያለው ምንድነው? አንደኛ ህግን አክብሮ ግብር መክፈል ባህል ያደረገ ማህበረሰብ የለንም። ግብርን ማጭበርበር እንደ ሌብነት አይታሰብም። በእኛ በኩልም የማስከፈል አቅም የለንም። እንደ ተቋም ኦቶሜትድ የሆነ ግልጽ አሰራር ያለው ሰዎች እንዲከፍሉ ኢንከሬጅ የሚያደርግ ብቃት ያለው ተቋም አልፈጠርንም። በዛ ሳይድ ህግ አክብሮ መክፈል የለም፣ በእኛ ሳይድ አቅም የለም። ሶስተኛ ኢንፎርማል ሴክተሩ ኢንፎርማል ኢኮኖሚ በጣም ትልቅ ነው። ከፎርማሉ በላይ የኢትዮጵያ ኢንፎርማል ሴክተር ግዙፍ ነው። ሰው በፎርማል መንገድ ባይሰራም ኢንፎርማሊ ማትረፍ፣ መነገድ፣ መሸጥ ስለሚችል ወደ ሌጋል ለመምጣት የተወሰነ ውስንነት አለ። ሶስተኛው ታክስ ቤዝ ነው። እኛ ለውጥ ከመጣ በኋላ ከአመት ከሁለት ዓመት በኋላ ኢትዮጵያ ውስጥ ግብር ከፋይ የፌደራል ግብር ከፋይ 40,000 ሰው ብቻ ነበር። የታክስ ቤዝ እናስፋ ብለን ከ2012 እስከ እዚህ ዓመት ድረስ 3-4 ዓመት ገደማ በሰራነው ስራ አሁን 61,000 ገብቷል ከፋዩ። ኢትዮጵያ ግብር መሰብሰብ ከጀመረች ጊዜ ጀምሮ እስከ 2012 40,000 ሰው ለፌደራል መንግስት ግብር የሚከፍል ከነበረና በ3 እና 4 ዓመት ጊዜ ውስጥ ቤዙን አስፍተን 50% ጨምረን 61,000 ካደረስን በቂ ባይሆንም ለውጥ አለ ማለት ነው። ለውጥ አለ ማለት ነው። በእኛ ጂዲፒ ውስጥ 30% ድርሻ ያለው ግብርና ነው። እንደምታውቁት ማዳበሪያ ይጠይቃል፣ ኤክስቴንሽን ባለሙያ ይጠይቃል፣ ትራክተር ይጠይቃል፣ ምርጥ ዘር ይጠይቃል። ከዚህ ከ30% በላይ ሼር ያለው ግብርና ኦልሞስት ዜሮ ነው። ምንም አይነት ግብር አይከፈልም። ማዳበሪያ ማምጥተን ምርጥ ዘርም ማምጥተን ትራክተርም ማምጥተን ግብር አለመክፈል ሳይሆን ካመረተ በኋላ ሆርድ ማድረግ ደግሞ መያዝ ደግሞ እንደ ፋሽን ተለምዷል። አሁን ካመረተ በኋላ ምርት ማውጣት አለብኝ ከሚል ስቶር አድርጎ ማቆየት። እንደዚህ አይነት ቤዞች እየሰፉ ካልሄዱ በስተቀረ ችግር አለ። አቲቲዩድ ቅድም ወንድሜ በስራ ባህል ያነሳው በስራ ባህል ብቻ አይደለም አቲቲዩድ ችግር ያለው በነጋዴው ሳይድም ከፍተኛ ችግር ስላለበት በዚህም ሳይድ ቢታይ ጥሩ ነው። በ2010 ለውጥ ሲመጣ የኢትዮጵያ መንግስት 235 ቢሊዮን ብር ነበር ገቢ የሰበሰበው።
ያኔ ከነበረው ጂዲፒ አንጻር ከ10% ከፍ ይላል። አሁን የዚህን ዓመት ትቼ የባለፈው ዓመት 557 ቢሊዮን ብር ሰብስበናል። በጥሬው ስታዩት ባለፉት 5 ዓመታት የሚሰበሰበው ግብር በእጥፍ ከፍ ብሏል፣ ቤዙም ስለሰፋ። ነገር ግን የኛ ጂዲፒ አሁን ወደ 9 ትሪሊየን እየተጠቃ ነው በብር። ከ9 ትሪሊየን 11% እንኳን ግብር ብንሰበስብ 1 ትሪሊየን በአመት መሰብሰብ አለብን ማለት ነው። አሁን 557 ከሆነ መሀል ላይ ከ400 ቢሊየን በላይ የለም ገንዘብ ማለት ነው። ከባንክ ብድር ጋር ተያይዞ በከፊል ሀሳባችሁን እጋራለሁ። አሁን በጣም የተለጠጠ ፍላጎት ነው ያላችሁ። ለምሳሌ የዛሬ 5-10 ዓመት ለድሬዳዋ ሲሚንቶ ፋብሪካ የኢትዮጵያ መንግስት 10 ሚሊዮን ብር 20 ሚሊዮን ብር ዶላር ቢያበድረው በጣም ደስተኛ ነበር። ለሚ ግን በጣም ትልቅ ነው። ኢትዮጵያ የምታመርተውን ግማሽን ያክል ያመርታል። 100 ሚሊዮንን ብንሰጠው ያንስብኛል ነው የሚለው ብዙ። ምክንያቱም ኢንቨስትመንቱ ትልቅ ስለሆነ አሁን ኢንቨስት በሚያደርገው ሳይዝ ነው ዲማንድ የሚያደርገው ከኛ እንጂ ከነበረው ልምምድ አንፃር አይደለም። ለምሳሌ በ2011 10ን ትቼ ነው ዝቅ ስለሚል በ2011 45% ዲስፐርስመንት የሄደው ለግል ሴክተር ነበር። 2010 ያንሳል በ11 ዝቅ አድርገን። ዘንድሮ ግን አምና 2015 86% የአጠቃላይ ባንኮች ብድር የሄደው ለግል ሴክተር ነው። ኢን 3 years ከ45% 86 አድርሰናል። ያኔ የግል ባንኮች ቦንድ 27% ስለሚገዙ እንደምታውቁት ለማበደር የሚያስችል አቅም አልነበራቸውም። በ2011 236 ቢሊዮን ብር ነበር ያበደረው ባንክ። አጠቃላይ ባንኮች ለግል ሴክተር የሰጡት 236 ቢሊዮን ብር ነበር። ባለፈው ዓመት ግን 547 ቢሊዮን ብር አበድረዋል። አክቹዋል ፊገር የምታዩ ከሆነ ማለት ነው። አሁን ብሩ እያነሰ ሄደ ሳይሆን መባል ያለበት የኛ ዲማንድ እያደገ ነው። ተፈተናል። ብዙ ስራ ነው ያለን። ብዙ ስራ ስላለን በምንሰራው ልክ ብር አቅርቦት በቂ አይደለም ሲባል ትክክል ይሆናል። አክቹዋል ፊገሩ የሚናገረው ግን እናንተ የምትሉትን አይደለም። አሁን እኔ መንግስት የሚወስደውን አብዛኛውን ሼር ወደ ግል አዞርኩ። ከ45-86 ኢማጂን አድርጉ እናንተ። እንደገና ብድሩን ከ236 ቢሊዮን 550 ገደማ ቢሊዮን ያስገብቸዋለሁ። እዚህ አድጓል ብሎ መተው ይቻላል። ይሄ የሎካል ብድር ነው። የውጭውን ደግሞ እንመልከት። እኛ ወደ ቢሮ ስንመጣ 58-59% የኢትዮጵያ ጂዲፒ ዕዳ ነበር። ይሄ በተደጋጋሚ ተብሏል፣ ታውቃላችሁ። ዕዳ ብቻ ሳይሆን ኮመርሻል ሎን ከባለፈው ፓርላማ እንዳነሳሁት አራጣ ማለት ነው። በአራጣ የመጣው እድገት ውሸት ነው። ምክንያቱም አራጣ በዳሪ ለአንተ 1 ቢሊዮን ኮሚሽን 100 ቢሊዮን ምናምን እያለ ብዙ ነገር ስላለበት በውስጡ ትክክለኛ ፋይናንስ አይደለም። ኢትዮጵያ ከምታመነጨው የውጭ ምንዛሪ ኢን አቨሬጅ 2 ቢሊዮን ዶላር ዕዳን ከፍል ነበር ላለፉት ዓመታት። ኢን አቨሬጅ ለነዳጅ በአቨሬጅ 4 ቢሊዮን ገደማ እናወጣለን። 6 በሉት። ለማዳበሪያ በአቨሬጅ 1 ቢሊዮን ገደማ ያወጣል። 7 በሉት። መድኃኒት ምናምን አትቁጠሩ ይቅር። ዕዳ ባለፉት 4-5 ዓመታት 9 ቢሊዮን ዶላር ከፍለናል ብዬ ባለፈው ያነሳሁት የመንግስት ብቻ ነው። የአየር መንገድ ኢትዮ ቴሌኮም አይጨምርም። መንግስት የከፈለውን ነው ያነሳሁት። እነዛ ቢጨመሩ ከ10 ቢሊዮን ዶላር በላይ ዕዳ ከፍለናል። ስለከፈልን ከጂዲፒያችን ያለው ዕዳ በከፍተኛ ደረጃ ቀንሷል። አሁን ቀንሷል። እኛ ቀንሶም እያለ ዕዳን በሚመለከት በዓለም አደባባይ ሁሌ የምንጮህበት ዋናው ምክንያት ያ ዕዳ ከሞላ ጎደል አራጣ ኢትዮጵያ ያልገባ
የት እንደገባ የማይታወቅ እዳ እየከፈልን ስለሆነ ነው እዳችሁን አስተካክሉ ምንለው። ኮመን ፍሬምወርክ የሚባለው ዋና ሐሳብ አንከፍልም ሳይሆን ይሄ አራጣችሁን ወደ ኮንሴሽናል ሎን ቀይሩልን ነው። እንክፈል ግን ትክክለኛ የተሻለ የብድር ስርዓት እንከተል። ባለፉት አመታት እንደው ጥቂት ዳታ ብቻ በወስድ ወደ 6500 አይተምስ የእቃ አይነት በየአመቱ ኢትዮጵያ ይገባሉ በተለያየ ነጋዴ። ከነዚህ ውስጥ በ2013 14 ቢሊዮን ዶላር ነው እቃ ያስገባ ነው ኢምፖርት። ከዚህ ውስጥ 10 ነጥብ ምናምን ቢሊዮን የፕራይቬት ሴክተር ነው። በ2015 አምና 17 ቢሊዮን ዶላር ነው ኢምፖርት ያስገባ ነው። 11.1 ቢሊዮን ለፕራይቬት ሴክተር የተሰጠው። አሁን እንዴት ኮምፔር ታደርጋላችሁ? ድሮ ከነበረው ባለፉት 5 አመታት በድምሩ ፕላስ ኦር ማይነስ 75 ቢሊዮን ዶላር ለኢምፖርት አወጣናል። 65% ለፕራይቬት ነው። ከዚህ ውስጥ እዳን፣ ነዳጅን፣ ማዳበሪያን ሳትጨምሩ ማለት ነው። ነዳጅ ኢትዮጵያ ከሞላ ጎደል 1.5 ሚሊዮን መኪና አላት። አሁን ከሞላ ጎደል 1.5 ሚሊዮን መኪና ውስጥ 15% ብቻ ነው የመንግስት፣ 85% የግል ነው የመኪናው ቁጥር። ሰብሲዲ እናደርጋለን ስንል 85% የመኪና ኦውነርስ ኢንዳይሬክትሊ ሰብሲዳይዝ ይደረጋሉ ማለት ነው። ነዳጅ 1 ቢሊዮን መንግስት አስገባ እንላለን እንጂ 85%ቱን ነዳጅ አቬሌብል ማድረጋችን ብቻ ሳይሆን ሰብሲዳይዝ እናደርጋለን። ከምናገኘው ዶላር ላይ ከ17 ቢሊዮኑ 11 ለፕራይቬት ሰጥተን 6ቱን ያዋለው ነዳጅ፣ እዳ ክፍያና ማዳበሪያ ነው። እዳም ባንከፍል ለእናንተ ብናቀርበው ገንዘቡን አይሆንም። ነዳጅም ባናመጣና ብናበድራችሁ ነዳጅ ከሌለ ልትሰሩበት አትችሉም። ማዳበሪያም ባንመጣ አሁን ኢንፍሌሽን የሚባለው ስንዴ ባናመርት ምን ሊሆን እንደሚችል አስቡት። ታክስ ማበረታቻ ደግሞ የለም አንበረታታም እንዳትሉ 2011 49 ቢሊዮን ነው ዲዩቲ ፍሪ የገባው አኑዋሊ። ባለፈው አመት 86 ቢሊዮን ብር ዲዩቲ ፍሪ ነው። ለማን ነው ዲዩቲ ፍሪ የሚሰጠው? ለእናንተ አይደለም እንዴ? ዲዩቲ ፍሪ አድጓል። ሎካል ብድር ዲስፐርስመንት አድጓል። የውጭ ምንዛሪ መንግስት ከዚህ ቀደም አብዝቶ የሚወስደው ወደ እናንተ ዞሯል። አሁንም ያልበቃበት ምክንያት በዛ ልክ ፕሮዳክቲቭ መሆን ስላልቻልን ነው። ፕሮዳክቲቭ መሆን አልቻልንም። ፕሮፐርሊ የገበያ ስርዓት ተከትለን አንሰራም። ለምሳሌ ኮንትሮባንድ ባለፈው አመት ብቻ ከ11 ቢሊዮን ብር በላይ የኮንትሮባንድ ዕቃ ተይዟል። ይሄ የደረስንበት ነው። ያልደረስንበት ደግሞ አስቡት ስንት እጥፍ እንደሆነ። ኮንትሮባንድ ስላለ ኢንፎርማል ማርኬቱ ሰፊ ስለሆነ ብዙ ገንዘብ ባልተገባ መንገድ ይወጣል። በ320 ገደማ ተቋማት ላይ ብቻ ኦዲት ተደርጎ ሁሉ ጋር ቢደረግ አላቅም ምን ያክል እንደሚመጣ ከ4500 ደረሰኝ በላይ ተጨበረበረ ነው የተገኘው። 320 ተቋማት ብቻ ታይተው ማለት ነው። ከ5 ቢሊዮን ብር በላይ ገቢ ማስገባት ሲገባቸው ያጭበረበሩት ተገኝቷል። እና ሲደመር ብር የዛሬ 3-4 አመት ከነበረው በእጥፍ ነው እያቀረብን ያለ ነው። አንድ የውጭ ምንዛሪ በእጥፍ ነው እያቀረብን ያለ ነው። ሁለቱንም ደግሞ መንግስት ከሚወስደው አብዛኛውን ለግል ነው እየሰጠን ያለ ነው። ይሄን ከተስማማን በኋላ የሚቀርበው ብድር በቂ ነው ወይ፣ የውጭ ምንዛሪ በቂ ነው ወይ ከሆነ ክርክሩ በፍጹም በቂ አይደለም። ለሚ ጥሩ የጆይንት ቬንቸር ኤግዛምፕል ነው። ብዙአየሁ እንዳለው በጣም ተስፋ የሚጣልበት ፕሮጀክት ነው። ግን ብዙ እንጠብቃለን። ብዙአየሁ ገና ብዙ እንጠብቃለን። አሁን ብታስቡበት ጥሩ የሚሆነው ብረት ላይ ከፍተኛ ፍላጎት አለ፣ ሮ ማቴሪያል አለ። በግለሰብ አትምጡ። እዚህ ያላችሁ ሰዎች በጋራ ሆናችሁ ትልቅ ብር ስለሆነ ልክ ባንክ እንደመሰረታችሁት በጋራ ሆናችሁ የምትመጡ ከሆነ ነገ ጠዋት ብረት ላይ
ልንሰራ እንችላለን። ፍላጎት አለ። የፊኒሺንግ ማቴሪያል እንጨት፣ ማርብል፣ የላይት እቃዎች ከቱርክ የምናመጣው ከዱባይ የምናመጣው በበልክ ለማምረት በጋራ ብትሆኑ ብዙ ትብብር እናደርጋለን ስለምንፈልገው። ሲሚንቶ እየተፈታ ስለሆነ አሁን ሲሚንቶ አላችሁ። ከዚህ ስብሰባ በኋላ ጫካን የምትጎበኙ ከሆነ ከፍተኛ ፍላጎት አለ። አሁን ሪል ስቴት ጫካ ለመግባት ሆቴል ለመግባት ከምዕራቡም ከምስራቁም ከፍተኛ ፑሽ አለ። እኛ እስካሁን ይዘነዋል። ዛይታ ያላችሁ በግለሰብ አንሰጣችሁ፣ ያው ከወሰዳችሁ በኋላ ባንክ ብድር ስለምትሉ ማለት ነው። በጋራ ግን ኩባንያ የምትፈጥሩ ከሆነ እናንተ እያላችሁ ለውጭ እኛ አንሰጥም፣ ቅድሚያ እናንተ እንሰጣለን። ኳሊቲ ጊዜ ኮምፕሮማይዝ ሳናደርግ ማለት ነው። እዩ ዛሬ ተደራጁ፣ ኑ ትወስዳላችሁ ነገር። ሳትመጡ ግን በግል መሬት አጥሬ ባንክ የምበደርበት ካላችሁ እሱን አስተዳደረኛ ስለማንወደው ብዙ አንተባበርም። በኋላ ስታዩ በቦይለሚ አፕሮች በጆይንት ቬንቸርም ይሁን በጋራ ከሰራችሁ ቅድሚያ በብረት በሪል ስቴት በቤት ውስጥ የፊኒሺንግ ማቴሪያል ኢትዮጵያን ብትሳተፉ ያዋጣል። እኛም ብናግዝ ደስተኞች ነን። የፕሮፐርቲ ጉዳይ እኛ ማስበንበታል። ህግ ሊሻሻል ስለሆነ እናያለን አብረን። አዲስ አበባን በሚመለከት ሰሞኑን እንደምታዩት በጣም ብዙ ቦታ እየፈረሰ ነው። ለምንድን ነው ያላችሁ እንደሆነ የወደፊት የኢትዮጵያም የአፍሪካም የዓለምም የኢኮኖሚ ዳይሬክሽን 70-80% አይቲ እና ቱሪዝም ነው፣ ሰርቪስ ነው። ሀብት ያለው እዛ ነው። ቱሪዝም እና አይቲ በባህሪያቸው ደግሞ ኤርጎኖሚክስ በጣም ኢንፍሉዌንስ ያደርጋቸዋል። የተስተካከለ ኤንቫይሮንመንት ካሁን ይረበሻሉ። አዲስ አበባን ካልቀየርን በስተቀር የምናስበውን ያክል የውጭ ሀብት ልናመጣ አንችልም። ዱባይ እንዴት ገንዘብ እንዴት ታውቃላችሁ እናንተ? ለእናንተ መንገድ አያስፈልግም። ኢንፍራስትራክቸር የሚታዩ ነገሮች በጣም በከፍተኛ ደረጃ ሀብት ይስባሉ። ማግኔቲክ ፓወር አላቸው። ለምሳሌ ሸራተን የዛሬ 5 ዓመት ሸራተንን ግዛ ብትሉኝ $1 ቢሊዮን የምገዛ ቢሆን ዛሬ ክሎት ገዛለሁ። ፍሬንድሺፕ ከፊት ለፊት አለ፣ ሳይንስ ሙዚየም ከዛ አለ፣ መንገድ ተመልከት። ይሄ ሁሉ ኔበርሁድ ፕሮፐርቲውን ከፍ ያደርገዋል። አሁን የሚፈርሰው እንደሚባለው አይደለም። እኛ አንቆይም፣ 5-6 ወር ነው እንጨርሳለን። ለምሳሌ ቦሌ መንገድ ቦሌ ስትሪት እኛ የምናስበው ብዙ ሀገር ሄዳችሁ ወክ የምታደርጉባቸው አይነት ስትሪቶች እንዲሆን ነው። አብዛኛው ሰው እግረኛ ስለሆነ የባይክ ሩት ካልጨመር ሰፊ መንገድ ካላደረግን የሚታይ ላይት ካላስቀምጥን በስተቀረ ቢያንስ የቦሌ መንገድ ቢያንስ የጫካ መገናኛ ሲኤምሲ መንገድ ቢያንስ ሜክሲኮ እነዚህ ዋና ዋናዎቹ። አዲስ አበባ ላይ ትልቁ ደህንነትና ችግር ያለው ሴንተር ነው። ይሄ መርካቶ፣ ፒያሳ፣ ሜክሲኮ ምናምን የሚባለው ነው። ሲኤምሲ እንደዛ አይደለም፣ ለቡ እንደዛ አይደለም። ዋናው ችግር ያለው እዚህ ነው። ዋናውን ችግር ደፍረን ብናፈርሰው ታዩታላችሁ በ5 ዓመት ከተማም እንደሚሆን። በዚህ ሂደት ውስጥ በግለሰብ ደረጃ አጥር የተነካብኝ ብሎ የሚያዙ ሰዎች ሊኖሩ ይችላሉ። ባለስልጣናት ያስቸግሩናል። ባለስልጣናት አጥር ሲነካባቸው የሚፈርስበት ስለሆነ የመንግስት ቤቶች ስለሚፈርሱ ክራይ ቤቶች የመንግስት ክራይ የሚያከራይ ቤት ይጮሃል፣ የቀበሌ ቤት የሚያከራይ ይጮሃል። ብዙ ነው ጩኸት ያለው። ጨክነን ካላፈረስን ግን አገር አይሰራም። እናንተ እንደምታውቁት ፋብሪካ ስትሰሩ መጀመሪያ ትቆፍራላችሁ፣ ታፈርሳላችሁ። በዛ መንገድ ነው የሚሰራው። ኢን 1 ይር እናየዋለን የአዲስ አበባን ቼንጅ። ያኔ በጣም ቱሪስት ይመጣል። ያኔ እናንተ ፕሮፐርቲ ቫልዩ ይኖረዋል። ያኔ ለውጭ እንኳን ብንከፍት የእናንተ ፕሮፐርቲ ቫልዩ ስላለው ይሄ ሻንቲ ሰፈር ነው ተብሎ አይጣልም። አሁን ባንኮች እንክፈት እኮ ያልነው ፎቅ ከሰሩ በኋላ ነው። ቦታ ሰጥተን ፎቅ ከሰሩ በኋላ ትንሽ ገንዘብ ካገኙ በኋላ በብላክ ማርኬት ሲያስቸግሩን በቃ እንክፈትባቸዋል ኮምፒቲሽኑ ካበረታቸው ብለን። የእናንተን ፕሮፐርቲ እንደዛ ከፍ እንዲል የሚያደርግ ስለሆነ የአዲስ አበባን አትሊስት እናንተ በትዕግስት ጠብቁ። ከማማት ወጥታችሁ አፈረሱ ምናምን ትታችሁ በትዕግስት ጠብቁ። ኢን ይር ታይም ማክሲመም ከተማውን ካለበት ደረጃ ከፍ ስናደርገው ልጆቻችሁን ዱባይ ከምትወሱ ታቆያላችሁ እዚህ ማለት ነው። ሰላም በሚመለከት ሁላችሁም ብላችኋል። በጣም ጥሩ ሀሳብ ነው። ሽማግሌንን እድሜያችን ልምዳችን ያላችሁ ሸምግሉ። እኛ እኮ የምንፈልገው ሰላም ነው።
እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ አይቻልም። በጣም የተለያየ ነው። ብቃታችን አለ የሚለያየው፣ ኮንቪክሽናችን ይለያያል። እሱ ብር ነው የሚሰበስበው፣ እኛ ስራ ነው የምንሰራው እና ቃልን እያደረግን ያለነውን በቀላሉ የሚሆን አይመስለኝም። እነሱ ሰዎች ግን ልብ ገዝተው ከመጡ በጣም በደስታ እንቀበላለን። ሞክሩ፣ በሁሉም በምትችሉት መንገድ ሞክሩ። ከኤሌክትሪክ ጋር ተያይዞ ወንድም ያነሳው ችግር ለምሳሌ አሁን ቦሌ መንገድ የምናፈርሰው ወይም ፒያሳ መንገድ የምናፈርሰው አሮጌ ብቻ ለምናፈርሰው እዛው ላይ ፋይበር እንዘረጋለን፣ እዛው ላይ ሽቦ በየቦታ ያለውን እንቀብራለን፣ የውሃ መስመር እንዘረጋለን። ዩቲሊቲስ ቢሊየንስ እያወጡ ነው ያሉት። ለምንድን ነው ኢትዮጵያ ውስጥ ነው ኢትዮጵያ አዲስ አበባ ውስጥ ከዚህ ጀምረህ ሜክሲኮ ብትነዳ ላይት አለ፣ ጨለማ አለ፣ ላይት አለ፣ ጨለማ አለ። ኮንቲኒየስሊ ማየት አይቻልም። መብራት ምን ይፈልጋል? ኢንፍራስትራክቸሩን ካልቀየር ነው በስተቀረ ሽቦ የተቀጣጠለ ስለሆነ አንተ የምትፈልገውን የኤነርጂና የዳታ ኢንተርኔት አክሰስ ማድረግ አትችልም። ወይ ፓወር ዳውን ያደርጋል፣ ያንተ ባያደርግ ቢቴሱ ዳውን ያደርጋል፣ ሰፈሩ ዳውን ያደርጋል። እሱን እየቀየርን ያለ ነው። አሁን አንተ ዳታ ፈልገሃል፣ ኤሌክትሪክ ፈልገሃል። በቃ የምናፈርሰው ለሱ ስለሆነ ከኛ ጋር መቆም አለብህ። አፍርሱ በርቱ እያልክ ማለት ነው። ካልፈረሰም there is no way። ፒያሳ አካባቢ እኮ አሁን በወስዳችሁ ኑሮ እኮ አይደለም፣ እዚህ ጋር ያለው እኮ ኑሮ አይደለም። በላስቲክ ላይ ላስቲክ። አንድ መንደር በጋራ አንድ ሽንት ቤት የለውም፣ ሻወር የለውም። እሱን ካልቀየርን በስተቀረ የምናስበው ነገር ልናመጣ እንቸገራልና ጨከን ብትሉ እናንተ ጥሩ ነው ብታግዙ። እናንተ ላይ በረታሁት ለምንድን ነው? እናንተ ስለሚገባችሁ ብዬ ነው። ገበያ ውስጥ የኤሌክትሪክ ሽቦ እናመርታለን። ገበያ ውስጥ ኳሊቲ ችግር አለ፣ ከህግ ውጭም ይነገዳል ለተባለው በቅርቡ ተነስቶ ነበር ጉዳዩ። ለሀገር ውስጥ ማርኬት ቅድሚያ እንስላለን፣ በዛ ይመለሳል። የውጭ ሀገር ቤት ግዢም ኦልሞስት ፋይናል ደረጃ ነው ህጉ ሊወጣ። ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦውን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም። ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን። ምን ፈቅደው ለምንድን ነው? ኢትዮጵያ ሞል የላት የሚባል ከፍተኛ ክስ አለብን። ሞሎች እየበዙ ነው። ሞሎቹ ደግሞ እየተገነቡ ያሉት የሚጠይቁት ጥያቄ ይሄን ጥያቄ ነው። ስታንዳርድ ያላቸው ሱቆች ዱባይ እንደሚታየው ናይሮቢ እንደሚታየው ኢትዮጵያም ውስጥ ይፈለጋል። እስካሁን ዘግተናል። አሁን ትንሽ ይከፈታል። ተዘጋጁ እንግዲህ እናንተም ማለት ነው። ቴክኖሎጂ ጋር በሚመለከት ፋይናንሻል ኢንክሉዥን እንዴት ገንዘብ መቅረብ አለበት፣ እንዴት ይመራ የሚለው ጉዳይ ላይ ሰሞኑን ስለምንወያይ ያሰብናቸው ጉዳዮች አሉ። እሱና ያለን አይሲቲ ፓርክም ብትገቡ ጥሩ ነው እንዳላችሁት ብትገቡ የኛም ፍላጎት ለምን አትገቡም ስለሆነ ብትገቡ ጥሩ ነው። የፖሊሲ ለውጥ በፍጥነት ይቀያየራል መመሪያ ለውጥ የተባለው የለም እንዳልል በጣም ብዙ እየቀያየርን ነው ያለነው። ግን ስፔሲፊክ ካልሆነ እቸግራለሁ። ምን ቀይራቸው አብዛኛው ጉዳዮች ለእናንተ በር የሚከፍቱ የሚያሰፉ እንጂ የሚያጠቡ ህጎች አይደሉም እስካሁን ያሉት። ሊዝ በዶላር የተባለው ግን ኮምፕሊትሊ አልገባኝም እሱ። እኛ ኢንዱስትሪያል ፓርክ ላይ የነበረን አቋም ምንድነው? ኢንዱስትሪያል ፓርክ ለኤክስፖርት ስለሚያስፈልገን የውጭ ኢንቨስተር ካልሆነ በስተቀረ በኢንዱስትሪያል ፓርክ ውስጥ ገብቶ አይሰራም የሚል ህግ ነበር ከዚህ ቀደም እና ፋብሪካ የሚሰሩ አሁን እሱ እንደሚለው የሚገጣጥሙ ትናንሽ ልጆች ደግሞ በቤት ክራይ ይሰቃያሉ። ይሄ ለኢትዮጵያ የሚያዋጣ አፕሮች አይደለም። የኛ ኢንዱስትሪያል ፓርኮች እንደነዚህ አይነት ሰዎች እንዲሰሩበት እንፈልጋለን። ሼድ ወስደው ወይም ሼድ ሰርተው ይግቡ። ይሄ ፖሊሲ ትክክል አይደለም ብለን ተወያይተን የወሰንነው ለእናንተ ነው። በዶላር ከሆነ ታዲያ ምን በእናንተና በውጩ ምን ዲፈረንስ አለው? ይሄ የመንግስት አቅጣጫ አይደለም። ከየት የመጣ እንደሆነ ብዙ አልገባኝም። እነማሞ ብታዩት ጥሩ ነው። ቦይ ለሚ ላይ ክፍት ነው ቦታው። 20 ሼድ እንኳን የለም። ታጥሯል፣ መብራት አለ። 20 ሼድ የለም። ጅማ፣ ባህር ዳር፣ መቀሌ ሁሉም ኢንዱስትሪያል ፓርክ የተገነባው በጣም ብዙ ክፍት ቦታ አለው። በዚህ አናቂ ፖሊሲ ምክንያት ማለት ነው። ለሎካል ሰው አይሰጥም ተብሎ አሁን እናንተ የምትገቡበት ከሆነ ይቀንሳል። አንደኛ በሎካል ከረንሲ መሆን አለበት።
ዶላር ይወጣል ይወርዳል መሰቃየት የለባቸውም። ሁለተኛ ለውጮቹ የምናደርገውን ድጋፍ ለውጮቹ እኮ የማናደርገው ድጋፍ የለም። ሁሉን አድርገንም ክስ ብቻ ነው። የዛን ግማሽ እንኳን ብናግዝ ጥሩ ነው። ካፒታል ማርኬት ያው እየተጀመረ ነው። በቴሌኮም ይጀመራል። ብዙ ህጎች የሚስተካከሉ ስላሉ ጥቂት ወራት ይወስዳል። ግን በቴሌኮም ማክሲመም በወር በሁለት ወር ውስጥ 10% ስለምንሸጥ በሱ ይጀመራል። እናንተ ተዘጋጁ። በጣም ያስፈልጋችኋል ካፒታል ማርኬት በብዙ መንገድ። ሞርጌጅ ሁለት ነገር ዮናስ፣ ሁለት ነገር ብታይ ኮንስትራክሽን ሴክተር በጣም ኢምፖርታንት ነው፣ ስራ ያስይዛል። ለኢትዮጵያ ግን ኮንስትራክሽን በትክክል ስራ ላይ መዋሉን ካላረጋገጥክ በስተቀር ችግር አለበት። አሁን በእኛ ሁኔታ አዲስ አበባ ላይ ከ1 ሚሊዮን በላይ ቤት እጥረት አለ። ፕሮፐር ሃውስ ለሰዎች ቢገነባላቸው በጣም አዋጭ ነው። ግን ስትነዱ አስተውሉ። ወደ ቦሌ ቡልቡላ፣ ወደ ሲኤምሲ በጣም ብዙ ፎቆች የእናንተም የሌላም ሰው ክፍት እኮ ነው። እንደ ሀገር እኮ ኢንቨስትመንት ነው። ፎቅ እንገነባለን፣ ብድር እዳለበት ምናምን አለበት፣ ወይ ፎቁ አያልቅም ወይ አይከራይም። በጣም ብዙ ፎቅ እየተጠቀምንበት አይደለም። እና ኮንስትራክሽን ላይ ሎ ኮስት ላይ ፎከስ የምናደርገው ሜንቴናንስ ኮስት የሌለው ኢዝሊ የሚተላለፍ ቤት እንዲሆን ነው። ያ ካልሆነ አዋጭ አይደለም። ሞርጌጅ ያልከው በጣም ኢምፖርታንት ነው፣ ግን ኢት ዊል ቴክ ሰም ታይም። እንደዛ ገንዘብ ስለሚፈልግ ለእያንዳንዱ ሰው ዳውን ፔመንቱን ከቨር ለማድረግ። ጤና በሚመለከት የተነሳው በግማሽ ብቻ ልውሰድ፣ እናንተ በግማሽ ልውሰድ። በተለይ የዶክተር ሆስፒታል ያስፈልገናል። 700 ሳይሆን ክሎስ ቱ $1 ቢሊዮን ነው የምናወጣው ኤቭሪ ይር። ቦታ ፓርክ ሳይቀር ሰጥተናል ሆስፒታል ይሰራ ብለን እና ሰዎች እኛ የአሜሪካ ዶክተሮች ነን፣ ሆስፒታል እንሰራለን ቦታ ይላሉ፣ ቦታ ይሰጣል። ከዛ ብር ብሎ 5 ዓመት አጥሮ ይቀመጣሉ እንጂ ሰፖርት እናደርጋለን። ይሄን ደግሞ አንተ በደንብ ታውቃለህ ብዬ ነው። ሰፖርት በምናደርገው ልክ ግን አልመጣም። በጤና ሴክተር ያሉ ኢንቨስትመንቶች በእርግጥ ገንዘብ የላችሁ ሙያን ያላችሁ ግን አልመጣም። ጥቂት ሰዎች ደግሞ ድንቅ ስራ የሚሰሩ ሰዎች ደግሞ አሉ። እነሱም እናውቃለን፣ እናደንቃለን። በሚቀጥሉት 5 ዓመታት ጤና ሴክተር ላይ ያለው ነገር ይቀየራል የሚል ተስፋ አለን። አዲሷ ሚኒስትር የተሰጣት ፕራይመሪ ሚሽን ይሄ ነው። ከፕራይቬት ሴክተር ጋር ሆናችሁ ወደ ውጭ የሚወጣውን ሕክምና አስቀሩት እና እሱ ጋር ብታግዙ ጥሩ ነው። ግን አልታገዘም ብዬ ይከብደኛል። የሚቀር ነገር ካለ በእኛ በኩል እናያለን። በእናንተ በኩልም ግን ብታዩ ተሽከርካሪ በሚመለከት ከማደያ ጋር የቻርጀር ቴክኖሎጂን አብረን እንስራ። ያነሳው ወጣት ጥሩ ሀሳብ ነው። ማደያ ምን አስባችኋል ላልከው፣ ያው ኢትዮጵያ ውስጥ 1.5 ሚሊዮን መኪና አለ ብያለሁ። ወደፊትም በተወሰነ ሎካል የሚመረተውን ጨምሮ እያደገ መሄዱ አይቀርም። ማደያዎች በሚቀጥሉት 10፣ 15፣ 20 ዓመታት ይከስማሉ የሚል ግምት የለኝም። እኛ ጋር ብቻ ሳይሆን ሌላም ሀገር ኦልሬዲ መኪናዎች ስላሉ። ግን ማደያዎች ምን ያደርጋሉ? ነዳጅና ኤሌክትሪክ ጎን ለጎን እየጀመሩ በኋላ ሲቀየር አብሮ ያድጋሉ ማለት ነው። ወደዛ መሄድ የሚችሉ ይመስለኛል። ቻርጀር ማስፋት ጥሩ ነው። እኛ ጋር ታስታውሱ ከሆነ አሮጌ መኪና አይገባም፣ ሰከንዳን መኪና አናስገባም ስንል የዛሬ 4-5 ዓመት አካባቢ ልክ እንዳሁን ቤት መፍረስ ጩኸት ነበር። ትዝ ይላችሁ ከሆነ አላውቅም። እና አሮጌ መኪና ይቅር ሲባል መኪና አልቀነሰም፣ ግን የተሻለ መኪና መጣ። በዛ አይን ብታዩት ቼንጅ ይመራል፣ ግን ያው ይመጣል። ያልመለስኩላችሁ አንዳንድ ሰዎች ካላችሁ ይዤዋለሁ ኖቱን። መነጋገር የምፈልግባቸው ፖይንቶች ስላሉ እነጋገርበታለን። ግን ቃል ምገባላችሁ ነገር የባንኪንግ ሴክተር አይ ዶንት ኖ ዌን ሪፎርም እንሰራለን። እስካሁን ይዘናል፣ ሪፎርም እንሰራለን። ማሞ የመጣው ለዚህ ነው። በጣም ጥሩ ነገር ጀምሯል፣ ይሰራዋል ብዬ ተስፋ አደርጋለሁ። መጨከን ያለብን ነገር አለ። ዝም ብሎ የነበረው የኢኮኖሚክ አፕሮቻችን የሚያዋጣ አይመስለኝም። እሱ ሪፎርሙ ሲያልቅ ወይ መልሶ ያወያያችኋል ወይ ያወያያችኋለሁ። እኔ ባንክ ጋር የውጭ ባንክ ምን ፈቅዳለን፣ ባንክ ስርዓታችንን ትንሽ እንቀይራለን። የኤሌክትሮኒክስ ክፍያን በሚመለከት ግን ትንሽ ባላንስ እንድታደርጉ ዘንድሮ
በባንኮች የሚደረግ የካሽ ትራንዛክሽን እና ኤሌክትሮኒክስ ትራንዛክሽን ለመጀመሪያ ጊዜ በልጧል። ኦቨር 5 ትሪሊየን ብር ትራንዛክት ያደረገው በኤሌክትሮኒክስ ነው። ከጀመርን 3 ዓመታችን ነው። 18 ገደማ ሞባይል ባንኪንግ ሰርቪስ የሚሰጡ ተቋማት አሉ፣ ኩባንያዎች አሉ። አሁን በልጧል ፎር ዘ ፈርስት ታይም። ይህን እያሰፋን ከሄድን ከወረቀት ጋር ያለው ነገር እየቀነሰ እንደሚሄድ ተስፋ አደርጋለሁ። ብዙ የምናሻሽላቸው እና እየተማርን የሄንባቸው ጉዳዮች አሉ። ከእናንተም ግን ብዙ ዲማንድ እናደርጋለን። ሰንበዲ ሲናገር የመጨረሻው ነገር ሁላችሁን አላቅም፣ እዚህ ያላችሁ ሰዎች ግን ብዙዎቻችሁን ዝም ብዬ ሳስብ እኔን ጨምሮ ዳቦ በሻይ ጠዋት ዳቦ በሻይ በጣም በሽሚያ በልቶ ያደገ ነው አብዛኛው ሰው። እዚህ አትርሱት ያንን ቢጊኒንግ። በቃ ምንም አይደላችሁም እናንተ መደብ ላይ ተኝታችሁ ሻይ በዳቦ በልታችሁ ቆጮ በልታችሁ ቂጣ በልታችሁ ምናምን ነው በጣም በብዙ ድካም እዚህ የደረሳችሁት እንጂ ሰንበዲ ቢሊየን ሰጥቷችሁ አይመስለኝም። ብዙዎቻችሁ አልፎ አልፎ የወረሰ ሊኖር ይችላል፣ ብዙዎቻችሁ ግን አይደላችሁ። እና የተነሳንበት ነገር በጣም ትንሽ ስለነበረ የመጣንበት ፍጥነትን በጣም ፈጣን ስለሆነ አሁን የኛ እርካታ መሆን ያለብን ቶሎ ብለን ዳቦ በሻይ የሚሻሙ ሰዎች ማሳነስ ቁጥራቸው በሚል ብታስቡ ጥሩ ነው። እናንተ 10 መኪና ቢኖራችሁ 10 ቤት ቢኖራችሁ ከእንግዲህ በኋላ ብዙ ትርጉም ያለው አይመስለኝም። በዚህ መንፈስ ብንሄድ የሚሻል ይመስለኛል። አንዳንዶቹን ይዣለሁ፣ እንሰራበታለን። በፖሊሲ በምናምን የምናስተካክለው እናስተካክላለን። እናንተም አግዙ፣ ተጋግዘን በሚቀጥሉት ዓመታት ኢትዮጵያ ውስጥ ያለውን ነገር ትንሽ መልክ እናበጅለት እና ብታግዙን ጥሩ ነው። ኔክስት ይር የተወሰነ ፐርሰንት አዲስ አበባን እንቀይራለን። በአፍሪካ የተሻለ ካፒታል እናደርጋታለን ብለን ነው የምናስበው። ምን ነካካችሁ ሰዎች ካላችሁ እመኑኝ፣ ዘር፣ ሃይማኖት፣ ፖለቲካ የለበትም። ኢትዮጵያና አዲስ አበባ ብቻ ነው ያለችበት። አይበቃንም? መልካም ቀን።